ዛሬ ደግሞ ይሄንን መጽሐፍ አሁን የሰማችሁትን መጽሐፍ ከላይ እግዚአብሔርን ፈርተን እናዋልድ የሚለውን መጽሐፍ እንዲጻፍ ከኢንጂነር ዳንኤል ታምራት ከጎኑ የቆመችውን የጎን አጥንቱ የሆነችውን የተወደደች ባለቤቱን ሚስቱን ጋብዣታለሁ። ዳኒ ላስት ሳምንት አብሮን ነበረ። መጽሐፉ እንዴት እንደተጻፈ ስለ መጽሐፉ ያለውን ዳስሳ ከዳኒ ጋር የተወሰነ ንግግር አድርገናል። ዛሬ ደግሞ በጣም ወሳኝ ስለሆነ ከአንዳንድ አገልጋዮች በስተጀርባ የእግዚአብሔርን መንግስት ለመስራት ውስጣቸው ላይ እግዚአብሔር ራዕይ ያስቀምጦ ባላቸው አቅም ሁሉ እንዲወጡ እንዲዘረጉ አቅም የሚሆኑ ሚስቶች በጣም ያስፈልጉናል። በደንብ ያስፈልጉናሉ። ቢኮዝ የእግዚአብሔርን መንግስት ስቲል እንኳን በመጽሐፍ ቅዱስ ውስጥ ትልቅ አሻራ ያስቀምጡ ሴቶች እህቶች ናቸው። የምስራቹን ወንጌል የበሰሩት ጌታ ኢየሱስ ከሙታን እንደተነሳ የመጀመሪያ ለሴቶችን የታየውና በእግዚአብሔር መንግስት ትልቅ ተጽዕኖ የሚፈጥሩ ሴቶች ናቸው። አሁንም ቢሆን በጓዳ ውስጥ እነሱ ማይታዩ ግን ስራዎቻቸው ያደረጉት ተጽዕኖ የሚወጣላቸው የሚነገርላቸው በብዙሃን ሴቶች ዘንድ እንኳን ቢወራላቸው የእውነት ማጋነን አይሆንብኝና እንደነዚህ አይነት ሴቶች እግዚአብሔር በውስጣቸው ያስቀመጠውን ነገር ሰዎች እንዲወጡ ማድረግ ፑሽ ማድረግ እነሱ መራመድ ቢያቅታቸው እንኳን እልፍ እንዲሉ እንዲሰሩ መፍቀድ በጣም ትልቅ ነገር ነው በእግዚአብሔር መንግስት ውስጥ እና የዚህ መጽሐፍ ትልቁን አስተዋጽኦ የያዘች የዳኒን ባለቤት ነው። እስቲ ወደ እሷ ልሂድና ምስኩዬ ማይክሽን ክፈችና ዛሬ እንግዲህ ለዳኒ በኋላ ላይ አጭር እድል ሰጠዋለሁ። ሰፊውን እድል ላንቺ ነው የምሰጠው። እስቲ ሰላም በይን። ሁለት ቲኔጀር ልጆች አሉ። አንደኛው አሁን ከሁለት ወር በኋላ 15 ይሆነዋል። ትንሿም ከሁለት ወር በኋላ 13 ይሆናታል። እግዚአብሔር ረድቶን በቃ የተባረኩ ደስ የሚሉ ሁለት ልጆች እግዚአብሔር ሰጥቶናል። 16 ዓመት በትዳር ይሆነናል። እኔ እንግዲህ በክርስቲያን ቤተሰብ ውስጥ ነው ያደግኩት፣ ግን ጌታን በራሴ ነው ያገኘሁት። ያው በቤተሰብ ጌታ ስለማይገኝ ራሱ እግዚአብሔር በቃ በግሌ ያገኘኝ። በጣም ጌታ ነው ወደው በጣም በቃ ከምንም ነገር በላይ በጣም ምንም ሳላቅ በጣም እንደምወደው ብቻ እግዚአብሔርን አውቃለሁ እና በዛ ውስጥ ነው ዳኒን ያገኘሁት እና ዳኒ ደግሞ በጣም የተባረከ ብዙ ልጅነቴን ያሳደገኝ በጣም 20 ዓመት እንኳን ሳይሆነኝ በጣም ልጅ ሆኜ ያገኘሁት እና በጣም ብዙ ጥሩ ነገሮች አሉት እና ለመጀመሪያ ጊዜ ሲያገኘኝ ወደዛ ትንድርሽ ነው እና መጀመሪያ ጊዜ ሌሎች ሰዎች ለእንዲህ አይነት ሰውን ሲቀጥሩና ሲያናግሩ የሚናገሩት ብዙ ነገር አላቸው እና ዳኒ ግን ሲያገኘኝ መጀመሪያ ቀን ያለኝ I have a dream ብሎ ነው የጀመረው እና ስለራሱም አላወራልኝም። ስለምንም በቃ ስለቸገሩ ሰዎች ስለሚረዳቸው ሰዎች ፊውቸር የሚያስበውን ነገር ሁሉ ነበር ይነግረኝ የነበረው እና በቃ የሚነግረኝን ነገር ሞር ለመስማት ስከተለው ነው አግብቼው የቀረሁት እና በጣም ይገርመኛል አሁን ሳስበው። ያን ጊዜ እንግዲህ እግዚአብሔር ረድቶን ደግሞ በዚህ ሁሉ ጊዜ ያለን እውነት ደግሞ ያኔ እንዳለኝ የሚኖር ልጅ ነው። በቃ በጣም ልብ አለው፣ በጣም ጌታን ይወዳል፣ በጣም ለሰው ያዝናል። በጣም እግዚአብሔር የሚገርም ነገር በሱ ውስጥ ሲሰራ ያለው እና እግዚአብሔር አንዳንዴ አስቸኳይ ጉዳይ ሲኖረው ለሱ የሚሰጠው ይመስለኛል። ምክንያቱም ተኝቶ አያድርም እና በጣም ይገርመኛል። በቃ ትጋቱ ይገርመኛል፣ አስተሳሰቡ ይገርመኛል እና እግዚአብሔር የረዳው ሰው ነው። እኔ እውነት ብዙ አስተዋጽኦ አድርጌያለሁ ብዬ ባላስብም
ግን በሱ ውስጥ እግዚአብሔር የሚሰራው ነገር እያዩ ከሚደሰቱ ሰዎች መካከል እግዚአብሔር እንዴት ባርኮታል ብዬ ከማስብ ሰው መካከል አንዷ ነኝ እኔ ራሴ ማለት ነው። እና ልጆቻችን በጣም በጣም ደስ ይላቸዋል እሱን ሲያስቡ። በጣም እግዚአብሔር የባረከው ሰው ነው። እግዚአብሔር በብዙ የረዳው ሰው ነው። ለራሱ ሳይሆን በቃ አልፍ ብሎ መኖር የሚወድ ልጅ ነው እና እግዚአብሔር በሱ ውስጥ ስላደረገው ነገር እግዚአብሔርን አመሰግናለሁ። ከኔ ዋው እግዚአብሔር ይመስገን። ለመጀመሪያ ጊዜ ሲያገኝሽ ህልም አለኝ ብሎ ሲያወራሽ እሷን ነገር ግን አስምሬበታለሁ፣ በኋላ ላይ መለሳለሁ። ለፍቅር እንኳን ማለት ምን ያህል እንደሚወድሽ እንኳን ፍቅሩን ሳይገልጥልሽ ምን ያህል ስግብግብነቱ ለማለት ለህልሙ ምን ያህል ስግብግብ እንደሆነ ዳንዬ በጣም ታውቃለህ። ጌታ ይባርክ። ህልም አለኝ አስምሬዋለሁ በደንብ አድርጌ። ጌታ ኢየሱስ ይባርክሽ። ይህንን ህልም ያዩ ሰው እንደ ህልም አለኝ ለሚል ሰው እኮ በጣም ብዙ ፈተና አለው፣ በጣም ብዙ ቻሌንጅ አለው። ይህንን እያወቅሽ መግባትሽ ራሱ አንድ የሚያነጋግር ቢሆንም እንደው ከዚህ ህልመኛ ሰው ጋራ ከዚህ እግዚአብሔር ራእይ እግዚአብሔር መንግስት እኔ ውስጥ አለ ራእይ ያለኝ ከሚል ሰው ጋራ ለመኖር ፈቅደሽ ኃላፊነትና አገልግሎት የሚባል ነገር እንዴት አየሽ ውስጤ? ምስጉዬ ለምሳሌ ሴትነት አለ፣ የራስሽ የሆነውን ላይፍ ላይ ለምሳሌ ትዳር ላይ ስትገቢ፣ ልጆች ጋር ስትገቢ በራሱ የሚይዝሽ ኃላፊነት አለ እና አገልግሎትንና ኃላፊነትን እንዴት አየሹ ምስጉዬ? ለእኔ ከጠዋት ማለት ከባድ ነው። ሴት መሆን ከባድ ነው። እንደገና ደግሞ በውጭ ሀገር መኖር ራሱ ከባድ ነው። ምንም አይነት ሄልፕ የለንም። ራሳችንን ሁሉ ቦታ የምንሮጠው። በእውነት እዚህ ያሉ ወንዶች በጣም የሚከበሩ ናቸው። በጣም እኔ ማለት ኢትዮጵያ ያው ሳድግ ቤተሰብ አባት ቁጭ ብሎ ተከብሮ ብሎ ጆሃ ቀርቦለት ምን ብሎ ምናምን ነው የሚኖረው እና እዚህ ግን በጣም በቃ ተረዳተን የምንኖርበት ሀገር ነው። ምንም አይነት ሄልፕ የለንም። ራሳችን ወላጆች ነን። ራሳችን ኪችን ገብተን እንሰራለን፣ እናጸዳለን፣ ወጥተን እንሰራለን፣ ቤት መተን እንሰራለን፣ በቃ እንሮጣለን። በጣም የሚገርም አይነት እኔ አንዳንዴ ቀኑ ራሱ ጎማ የተገጥሞለት የሚሮጥ ይመስለኛል። ቅድም ተነስቼ አሁን መሸላለሁ እና እግዚአብሔር በጠዋት አንድ ይህንን ሁሉ ዓመት ያልተቋረጠ አንድ ጸሎት አለኝ። ምን ብዬ ጸልያለሁ? ጠዋት ተነስቼ እግዚአብሔር ሆይ ለዛሬ የሚሆን አቅም ስጠኝ። ለነገ ጠይቄው አላቅም። ለዛሬ የሚሆን አቅም ስጠኝ። ለልጆቼ የሚተርፍ፣ ለባሌ የሚተርፍ፣ ለጓደኞቼ የሚተርፍ፣ ለቤተሰቦቼ የሚተርፍ፣ ለራሴ ደግሞ የሚተርፍ አቅም ስጠኝ ለውና ደግሞ ጌታ ሆይ በባሌ ፊት ሞገስ ስጠኝ፣ በልጆቼ ፊት ሞገስ ስጠኝ። ለልጆቼ ድምፄ አይምረራቸው፣ ድምፄ ያንተ ድምፅ አድርገው ብዬ ሁልጊዜ ኤቭሪዴይ ጠዋት ስነሳ ያልተቋረጠው ጸሎቴ እሱ ነው እና እግዚአብሔር በዛ ረድቶኛል። በእኔ አቅም ሳይሆን በእሱ አቅም ሲያኖረኝ፣ በእኔ አቅም ስራመድ ሳይሆን በእሱ አቅም ቀኔን ሲጨርሰው ብዙ ጊዜ ያለው እና ኃላፊነትና አገልግሎት ከጠዋት እስከ ማታ ያለው ቀናችን አገልግሎት ነው ብዬ አስባለሁ። ልጆቻችንን ስናስተናግድ ከዳኒ ጋር ያለኝ ነገር ቸርች አገለግላለሁ፣ ወርሺፕ ቲም ላይ አገለግላለሁ። ወርሺፕ ቲም ሳገለግል አገልግሎቴ በቃ ከጠዋት ስራ ላይ ሲኬድ ስራ ሲሰራ ያ አገልግሎት ነው እና አገልግሎት ከጠዋት እስከ ማታ ያለ ነገር ነው እና በዛ ሁሉ ውስጥ እግዚአብሔር ካልረዳ በስተቀር የሚታለፍ አይደለም ቀኑ እና በጣም እግዚአብሔር እየረዳን የምንኖር ልጆች ነን ብዬ አስባለሁ። ቀናችንን ይባርክልናል። እኔ እንደውም አንዳንዴ እኔ ጊዜ አንሰኛል። ዳኒ ሁሉ ነገር እየሰራ ለልጆቹ በቂ ጊዜ ያገኛል። ቤት ሲገባ አንዳንድ ሰው ይጠይቀኛል፣ ዳኒ ብዙ ጊዜ ቴክስት ስለሚያደርግ፣ ብዙ ጊዜ ስለ እግዚአብሔር ስለሚጽፍ፣ ብዙ ጊዜ በቃ ቢዚ ነው እና አንዳንድ ሰው ቤት ውስጥ ግን እንዴት ነው ስልክ አጠቃቀሙ ብሎ ይጠይቁኛል እና
የሚገርመው ነገር ቤት ውስጥ ስልክ በመያዝ የምታወቀው እንደውም እኔ ነኝ ማለት ወይ ስደውል የምገኘው እኔ ነኝ። እሱ ሲገባ ያስቀምጣልና ልጆቹ ቢጠየቁ ስልክ ማን ነው የሚይዘው ቢሉ ይባሉ ማሚ ናት ነው የሚሉት። ምክንያቱም እኔ እሱ ሲመጣ ማረፊያ ሰዓት ስለሆነ ማድረግ የምችላቸውን ነገሮችን ማድረግበት ያ ሰዓት ነው እና ኃላፊነት ቀላል አይደለም። እውነት ለመናገር ከልጆች ጋር ከቤት ጋር የራሳችን ኑሮ አለ፣ የራሳችን ነገር አለ። እንደገና ደግሞ ብዙ በቃ ቀን ውስጥ ብዙ ነገር አለ የሚመጣ የሚታለፍ ቤተሰብ አለ። የኔ ቤተሰብ አለ፣ የዳኒ ቤተሰብ አለ። ብዙ ነገር ነው በቀን ውስጥ የምናልፈው። በዛ ሁሉ ግን የእኛን አቅም ሳይሆን የእግዚአብሔርን አቅም አየዋለሁ። በቃ ካለን አቅም በላይ ሲያኖር፣ ካለን አቅም በላይ አቅም ሲሰጥ ስለማየው ኤቭሪ ዴይ ያንን አቅም ጠይቀዋለሁ እግዚአብሔርም። እንደዛ እንግዲህ እስከዛሬ እግዚአብሔር ረድቶናል። እንግዲህ ለነገም ደግሞ ተጠያቂ እሱ ነው፣ የሚረዳን እሱ ነው ብለን እሱ ላይ ተደግፈናል። በጣም ጥሩ አድርገሽ ነው የመለስሽልኝ። እግዚአብሔር ይባርክሽ። ኃላፊነት እና አገልግሎት ተጠያቂ እንደሚያደርገን ካወቅን ዋጋ እንከፍላለን አይደለም? እና ዋጋ እንደሚያስከፍል የገባሽ መንገድ በጣም ይገርማል። እንደው መልካም አዋላጅ ለመሆን ምን አነሳሳሽ? ከዚህ መጽሐፍ በስተጀርባ መጽሐፉን ዳኒ ለመጻፍ የተነሳበትን መንፈስ እንደው እስኪ ትንሽ ብታጫውችን። ያንቺ ተጽዕኖ ምን ነበረ? እና መልካም አዋላጅ ለመሆን የተነሳሳሽበት ነገር ምንድን ነው? ይህንን አያይዘሽ ምንስ ይጠይቃል? መልካም አዋላጅ ለመሆን ምን ይጠይቃል? እኔ እንግዲህ ስለ ራሴ አሁን ምንድን ነው ያደረግኩት እዚህ ነገር ላይ ብዬ ለማሰብ አሁን ትንሽ ይከብዳል። ግን አንድ ነገር በቃ እኔ አንድ የገባኝ ነገር ዳኒን ካገኘሁት ጊዜ ጀምሮ እኔ በሱ ልክ አልሮጥም፣ ግን እሱን ማስቆም አልፈልግም በምንም መንገድ። የሚሮጠው ለእግዚአብሔር ነው። እሱን ማስቆም ግን እግዚአብሔርን እንደማስቆም፣ በቤቴ የእግዚአብሔርን በረከት እንደማስቆም፣ እግዚአብሔር ጋር የሆነ ነገር እያስቀመጠ ነው ይሄ ልጅ። ምክንያቱም የሆነ መዝገቡ ባለበት በዛ ልቦ አለ ሲል እግዚአብሔር መዝገብ ላይ የሚያስቀምጠው ነገር ሁሉ እየመጣ ልጆቼን ሲባርክ፣ እኔን ሲባርክ፣ ቤቴን ሲባርክ አውቀዋለሁ። እና በዛ ላይ ደግሞ እኔ ልሮጥ እፈልጋለሁ በብዙ መልኩ ለእግዚአብሔር መንግስት፣ ለእግዚአብሔር ቤት ልሮጥ እፈልጋለሁ። በጣም ብዙ የሚሰራቸው ፕሮጀክቶች አሉ። በሻይን ኦን ዘ ዳርክነስ ላይ የሚሰራቸው ብዙ ፕሮጀክቶች አሉ እና ይህም መጽሐፍ ራሱ ለዛ አገልግሎት ማለት በቃ ይህን መጽሐፍ የሰጠው ለአገልግሎቱ ነው። ከዛ የሚመጣው ነገር የሚሰራውን ነገር ያለው ፍሩቱን እያየው ነው። ትንሽ ነገር እንትን ሲል አንዳንዴ እሱን ከምቃወመው ይልቅ እጸልይበታለሁ። እግዚአብሔር ሆይ ያንተ መንገድ ካልሆነ አስቆመው እለዋለሁ። እግዚአብሔር በዛ መንገድ አይዶን ነው ለእኔ ሰርቶልኛል። አንዳንድ ነገር ላይ የማይመስለኝ ከሆነ መንገዱን ነግረውና እንግዲህ ዳኒ ያለ እዚህ መንገዱን ነግረዋለሁ። የማይመስለኝ ከሆነ ግን ጸሎት ገባለሁ። ጌታ ሆይ ይሄ ልጅ በቃ በዚህ መንገድ እየሄደ ነው፣ እኔ አልታየም። አንተ በዛ ሞጫ ካለ አንተ በቃ የሆነ ለእኔ የሚታየኝ ምንም የሌለ መንገድ ከሆነ እግዚአብሔር ወይ አንተ መንገድ አለ ካልክ መንገድ አለ፣ በዛ በኩል ይወጣል። ግን የሆነ ምንድነው ብዙ ህልሞች ቤት ውስጥ ነው የተጨናገፉት ብዬ አስባለሁ። አንዳንድ ጊዜ በቃ ብዙ መልካም ነገር ያለባቸው በተለይ ልክ እንደ የእስራኤል ወንዶች ይገደሉ አይደል የተባለው። አሁን እኛ ያለንበት ሀገር በጣም ብዙ ወንዶችን የሚገልበት ሀገር ነው። ወንዶች እንደዚህ ናቸው፣ ወንዶች እንደዚህ ናቸው፣ ወንዶቹን እንትን የሚያደርግ ሀገር ነው እና አት ዘ ሴም ታይም ደግሞ ሌላ ደግሞ ወደ ኢትዮጵያ ደግሞ ወደ ሌላ ስንሄድ ደግሞ ሴቶችን ደግሞ ወደ ታች የሚያወርድ በቃ እንዳይወጡ እንዳያገለግሉ ምን እንዳይሉ የሚያደርግ ነገር አለ እና
ብዙ ህልሞች የጠፉት ቤት ውስጥ ነው ብዬ አስባለሁ። የልጆች ህልሞች የጠፉት ቤት ውስጥ ነው። የትም አትደርሱም የተባሉ ልጆች ናቸው ምንም ሳያደርጉ የቀሩትና አዶኖ ከጠቀመ እኔ ስለ ቸልተኝነት የገባኝ ጊዜ በተለይ በጣም እግዚአብሔርን የፈራሁበት ጊዜ ነው። በጣም ብዙ ነገር በቸልተኝነት የተሰራ ስራ ነው። ብዙ ጊዜ አሁን የምናየውን በቤተክርስቲያን ውስጥ ያለ ቢሆን የምናየውን በልጆች ላይ የተሰራው ሊሆን ይችላል፣ በሀገር ላይ የተሰራው ሊሆን ይችላል፣ በዘረኞች ላይ የተሰራው ሊሆን ይችላል። በቃ ማለት ቸል ተብሎ የተነገሩ ቸል ተብሎ የተወሩ በቃ ማለት ቦታ ያልተሰጠባቸው የሆነ መልካም ነገሮች የተገደቡባቸው ቦታዎች ናቸው ዛሬ ወጥተው ብዙ ነገሮች የደረሱትና ልክ ዳኒ እንዳለው በቃ የሆነ ጥሩ እግዚአብሔርን የሚፈሩ አትሊስት መምከር ባይችሉ ዝም ማለት የሚችሉ ሰዎች ባሉበት ቦታ የወጡ ልጆች በጣም ብዙ ነገር ትርፋማ ሆነዋል ብዬ እኔ አስባለሁ። ማለት ቤት ውስጥ ብዙ ህልሞች ተገድለዋል ብዬ አስባለሁ። የራሴን አንድ ታሪክ ትዝ አለኝ። ገኔ ልጅ ሆኜ ትምህርት ቤት በጣም የሰፈሩን እንትን ሁሉ እኔ ነበርኩኝ እንደወሰድኩኝ የምሰራው። ይሄ አሻንጉሊት በእጅ የሚሰራ ነገር ምንም ነገር መስራት እችላለሁ። እና ትምህርት ቤት ወጣሁኝና ምን መሆን ትፈልጋላችሁ የሚባልበት ጊዜ ትዝ ይላችኋል? እና ያን ጊዜ በጣም ሁሉም ሰው ዶክተር እንትን መሆን ፈልጋለሁ ነው የሚላል። እኔ ደግሞ በጣም ሱሪ የነበረውን ቀሚስ አድርጌ እሰራዋለሁ፣ ቀሚስ የነበረውን ሱሪ አድርጌ እሰራዋለሁ። በቃ የሰፈር ልጆች ሁሉ አሻንጉሊት የምሰራው ነው የነበርኩኝ ልጅ ሆኜ እና በእጄ ነው የምሰራው። እና እኔ ልብስ መስፋት ነው የምፈልገው አልኳት አስተማሪዬን። እና አስወጥታ 70 ምናምን ተማሪ ፊት ገረፈች። ይሄ በጣም በቃ ውስጤ ተተክሎ የቀረ ነገር ነው። ገረፈችኝ እና እንዴት ትንሽ ነገር ትመኛለሽ ብላ እዛ ሁሉ ሰው ፊት ገረፈችኝ። ዳሞ ያ የነበረኝ የልብስ መስፋት ከዛ በኋላም ሰፍቼ አላውቅም። ከዛ በኋላ እንትን ብዬ አላውቅም። እዛ ጋር ያ ነገር ሞተ፣ አለቀ ማለት ነው። በቃ በዛ በትንሽ አይምሮዬ ልክ አይደለም ብዬ ወሰድኩኝ። እዛ ሁሉ ተማሪ ፊት ነው አስወጥታ እንትን ያለችኝ። እና ብዙ ህልሞች ትምህርት ቤት የሚገላቸዋል፣ ቤተሰብ የሚገላቸዋል። ከሁሉ በላይ ሚስት ወይ ባል የሚገሉት ህልሞች ብዙ ናቸው። በቃ አይቻልም። እኛ የሚቀድም ነገር አለ። ይሄ መሆን አለበት፣ ያ መሆን አለበት። መሆኑ አይቀርም ወይ ቢሆንም ህይወታችን ላይ ምንም ላይ ጨምር ይችላል ወይ ያሰብነውን ያህል ከፍም ዝቅም ላያደርገን ይችላል። ግን ህልሞች ቤት ውስጥ ይገደላሉ። ብዙ ጌታን የሚያገለግሉ ባሎች ካገቡ በኋላ ዝም ብለዋል። ብዙ የሚናገሩ ሰዎች እንደውም አንዳንዴ ይሄ ለአፌ ለአንደበቴ ዘብ አቁምልኝ የተባለ ይመስለኛል። አንዳንድ ቦታ የሆነ በቃ ዝም በል እንደዚህ ትበል፣ ይሄኛው አይባልም ይሄኛው ይባላል የምንለው ልጆቻችንን ብቻ አይደለም አይደል? ብዙ ጊዜ ወይ ሚስቶችን ወይ ባሎችን ነው የምንለው። እና ብዙ ህልሞች ቤት ውስጥ ተገለዋል ብዬ ነው ፐርሰናል የኔ ሀሳብ ነው እኔ አስባለሁ። እና ብዙ ህልሞች ደግሞ በቃ ብንደጋገፍ እና ቢወጣ ዳንኤል ብዙ አሁን እኔ ማውራት አልችልም ነበር። በጣም በቃ እንዳወራ ብዙ ነገር ማለት እንዳወራ ውስጥ ያለውን ነገር መናገር እንድችል ያደረገኝ ዳኒ ነው። እኔ 2-3 ቃላት ገጣጥሜ ለማውራት ራሱ እቸገራለሁ። ኢቨን ይቅርታ ለመጠየቅ የሆነ ነገር ለማለት በጣም የሆነ ይቅርታ ማለት የሆነ ያለኝን ሀሳብ ራሱ ለመግለጽ በጣም እቸገር ነበር። በጣም ፈቅዶልኛል እንዳወራ ሀሳቤን ዝም ስለው ራሱ ነው አውጩ፣ ተናገሪ፣ የሀሳብሽን ንገሪኝ፣ እንነጋገር የሚለውን ነገር እቤት ውስጥ አሳድጎት ነው እዚህ ጋር ያደረሰኝ። እና አይዶን ነው ሀሳቤ እንዴት እንደገለጽኩልሽ አላውቅም። ግን በጣም ያነሳሳኝ ሳይሆን ይሄ መጽሐፉ ያሁን አይደለም፣ በየጊዜው የሚጽፋቸው ውስጡ ያሉ ነገሮች ናቸው፣ የሚወጡ ነገሮች ናቸው። እነዚህ ደግሞ እሱን እንደዚህ ካሳደጉት ሌላውን ደግሞ ሰው እንደዛ ያሳድጋል ብዬ ስለማስብ ነው አበረታታው የነበረው በአቅሜ ማለት ነው። ይሄ ነው ያለው። ግን
ዋው ምስኩዬ አሜዚንግ። የእውነት ምን እንደምልሽ አላውቅም። ስንቶቻችሁ ከምትናገረው ነገር እንዳተረፋችሁ ባላውቅም፣ ግን የምር እያንዳንዱ ነገር ጥያቄ ነው ያደረኩት። ባይዘው የሚገርም ነው። ምን ይጠበቅብናል? እስቲ አሁንም እንደው ድገሚልንና ምስኩዬ እንደው ድጋሚ ላድርግሽና አሁንም ምን ይጠበቅብናል? ቅድም ስትናገሪ ብዙ ጊዜ ልጅነታችን ላይ በተለይ ህልሞቻችን ቤት ውስጥ ነው የጨነገፉብን። በተለይ ከአስተዳደጎቻችን ስናድግ እንኳን ትምህርት ቤት አሁን ቅድም ምን መሆን እንደምትፈልጊ ምን መስራት እንደምትፈልጊ ስታድጊ ምን ማድረግ እንደምትፈልጊ ስትናገሪ የተመታሽበት ያው ለምን ትንሽ አሰብሽ ላይ እንዴት ነው ያ ስራ ምናልባት በጣም እንደ የሰነፍ ስራ ወይም በጣም ትንሽ ነገር ተብሎ ስለታየ ነው። ትልቅ መሆን አዶን ነው ቆመበት በራሱ ምናልፍበት ኑሯችን ላይፋችን እስቲል እንኳን ቤተሰቦቻችን እንኳን እንዲ አንገቶቻችን ዝቅ እያደረግን እንድንሆን እንጂ ትልቅ ነገር እየነገሩን አይደለም የሚያሳድጉን። እና ከምናልፈው ከኑሮ ፈተናውም የተነሳ እና የኛ ባክግራውንድ የታወቀ ነው። ግን ስናድግ እግዚአብሔር በውስጣችን ላይ ያስቀመጠው ነገር እያደገ ሲመጣ ነው ወደ መንፈሳዊው እግዚአብሔርን ለብቻችን ማወቅ ስንፈልግ። ቅድም አሁን ከቤተሰብ የተለይቼ እግዚአብሔርን ብቻውን ያወቅኩበት ብቻውን ከጌታ ጋር የተዋወቅኩበትን ሞመንት ስትናገር ነበር። ልክ እንደዛው በዛ ሞመንት ውስጥ እግዚአብሔር አየሽ ህልም አለኝ ብሎ ሲነግርሽ ህልመኛውን የተቀበልሽበት መንገድ ጌታን ያወቅሽበት መንገድ ነው። እና አሁንም እንድትደግም የሚፈልገው ህልም ያላቸውን ሰዎች እንድናግዛቸው። ምንድን ነው የሚጠበቅብን ነገር? ምን ማድረግ ነው? በጣም እንደ ቤተ ክርስቲያን እንደ ግል እያንዳንዱ እስኪል እንኳን እኛ ባንችል እንኳን አሁን ስትናገሪም እኔ ባልችል እንኳን ዳኒ መራመድ ይችላል። ስለዚህ እሱን አላስቆመው ያልሽውን ነገር እንደ ቤተ ክርስቲያን እንደ አገልጋይ እንደ ሀገርም እስቲ ቤተ ክርስቲያንና ማህበረሰብ የሚልም እዚሁ መጽሐፉ ላይ ተጻፈዋል። እና ወንጌል እንኳን ማህበረሰብ ጋር ሄዶ መስራት እንዲችልስ እኛ ምን ማድረግ አለብን? ምንድን ከኛ የሚጠበቅብን ነገር? እቺ ነገር ድጋሚ ቅድም ያወራሻት እንደው ብትደግሚያት ራሱ በጣም ነው የሚጣፍጠው ያወራሻት ነገር። ጌታ ኢየሱስ ይባርካችሁ። አዶን ነው እንግዲህ እንዳልኩሽ ውስጤን ነው የምናገረው። ለእኔም ደግሞ እግዚአብሔር ያስተማረኝ እንዳልኩሽ በቸለተኝነት በጣም ብዙ አስተምሮኛል። እኛ ማለት ስናድግ ጀምሮ ብዙ ህብረተሰብ ቸል ያለው ቦታ ያልተሰጠው ይህን ራሱን መግለጽ የማይችል ያንን የምናውቀው ውጭ ሀገር ስንመጣ ነው። አይን እያየን ጎንበስ ብላችሁ አንገታችሁን ደፍታችሁ ደጉ የተባለን እኛ እዚህ ሀገር መተን አንገታችንን ቀና አድርገን አይን እያየን ካላወራን እንደ ሌባ የምንቆጠርበት ሁኔታ ላይ ነን ያለ ነው ማለት ነው። እና ያ እዛ ሀገር ሆኖ አንገት መድፋት፣ ዝም ማለት፣ አለመግለጽ፣ ያሰብነውን ነገር አለመናገር ምን ያህል እንደጎዳን ይሰማል። ግን እያየው ይሰማል። እና ልክ እንዳልኩት ያው ቸልተኝነት ጊዜ ለሚሰጠው ነገር ጊዜ አለመስጠት ነው አይደለም? ቦታ ለሚሰጠው ነገር ቦታ አለመስጠት፣ ጊዜን አለማወቅ፣ ቦታን አለማወቅ በቃ ብዙ ዋጋ አስከፍሏል። አገርን አስከፍሏል፣ ቤተክርስቲያንን አስከፍሏል፣ ቤተሰብን አስከፍሏል። ህፃናት ሆነው ጓደኛ ያላደረግናቸው ጓደኛ ትንሽ ራቅ ይላል። ለልጆች ጓደኛ ሳይሆን ወላጅ ነን አይደል? ህፃናት ሆነን ያልገነባነውን ሪሌሽንሽፕ ወጣት ሆነው እንፈልገዋለን። ልጅ ሆኖ ያልመከርነው ምክር አድገው እንፈልገዋለን። በቸልተኝነት የዘራነው ነገር ሁሉ
ዋጋ አስከፍሎናል። እንደ ቤተ ክርስቲያን ዋጋ አስከፍሎናል። እንደ ቤተሰብ ዋጋ አስከፍሎናል። እንደ ሀገር ዋጋ አስከፍሎናል። ዛሬ ጦረኞች የወጡት፣ ዘረኞች የወጡት፣ ሌቦች የወጡት ቸል ከተባለ ህብረተሰብ ነው አይደለ? ትናንትና ዝም ከተባለ ህብረተሰብ ነው። ኢቨን ቤተክርስቲያን ቸል ያለቻቸው እንግዲህ አገልጋዮች አሁን ዛሬ የምናየው እንደዚህ ቅርጽ አልባ የሆነ ብዙ ነገሮች አንዳንዴ የምናዝንበትን ነገሮች አሁን ቤተክርስቲያን ላይ የምናየው ያኔ ቸል የተባሉ አገልጋዮች ናቸው። እግዚአብሔር ይናገረን ነበር አይደል? ዘዳግም 12 ላይ ምንድን ነው የሚለው? በምትኖሩባት ዘመን ሁሉ ሌዋውያንን ቸል አትበሉ፣ እግዚአብሔርን የሚያገለግሉትን ሰዎች ቸል እንዳንላቸው በቃ እንደ ምዕመን እንደ ክርስቲያን ተነግሮናል። ያኔ የተራቡ፣ ያኔ ጊዜ ያልሰጠናቸው፣ ያኔ ብዙ ነገር ያልተባሉ በቸልተኛነት በቃ ማለት እነዛ አዋላጆች በቸልተኛነት ስላላዋለዱ ነው አይደለ እነዚህን ሰዎች ያተረፉት፣ እነዚህን ወንዶች ያተረፉት። እና ያኔ የተዘራው ያዘር ዛሬ ዋጋ አስከፍሎናል። እንደ ቤተ ክርስቲያን በምትኖሩባት ዘመን ሁሉ ነው የተባለው። ልጆቻችንን ቸል ብለን ያሳደግናቸው ልጆች፣ ጊዜ ያልሰጠናቸው ልጆች፣ በቃ ይህ ቫይረስ የሚመጣውን ነገር በየቀኑ የሚነቀለውን ነገር ጊዜ እየጠበቅን ያልነቀልንላቸው ልጆች አድገው ሊሰሙን አይችሉም። አሁን እኛ ግቢ ሁል ጊዜ ከዳኒ ጋር እንትን እንላለን። ከቤታችን ጎን አንድ ዛፍ አለ። ዛፉ ያናድደኛል ሳየው። መስኮቴን ሸፍኗል። እኔ ብርሃን ወዳለው እና መስኮቱን ሸፍኗል። ዳኒ ይህም ዛፍ እኮ በሁለት ጣት የሚነቀል ዛፍ ነበር። አሁን አድጎ ዛፍ ሆኖ ለመቆረጥ የበቃው ማለት ነው። እና አንዳንዱ ነገር ቸል ብለን የተዘራ ነገር ነው ማለት በቃ ፎከስ አድርገን ብንኖር፣ ፎከስ አድርገን በእግዚአብሔር ቤት። እኔ ለራሴ ስቲል እያስተማረኝ ያለውን ነው አሁን የምናገረው። በየቀኑ ራሴ ሪማይንድ አደርጓለሁ። ጌታ ሆይ በቸልተኛነት እንዳልኖር እግዚአብሔር ሆይ እባክህ ጠብቀኝ። ቸልተኝነት ጊዜ እግዚአብሔር ሰጥቶ ሌላ ጊዜ መጠበቅ ማለት ነው። በቃ ነገ እሰራዋለሁ ቢል ዳኒ ዛሬ የደረሰበት ነገር ጋር አይደርስም። ዛሬ ለብዙዎች በረከት የሆነውን እያንኳኳ በብዙ አዛውንቶች ቤት ውስጥ ሲገባ በቃ ነገ ቢል ነገ ሲኖረኝ፣ ነገ ገንዘብ ሲኖረኝ፣ ነገ ጊዜ ሲኖረኝ፣ ነገ ብዙ ነገር የገደለን ብዬ የማስበው ነገን ነው። ነገ ለባሌ መልካም ሆናለሁ፣ ነገ ለቤተሰቤ መልካም ሆናለሁ፣ ነገ ጥሩ እናት ሆናለሁ። ነገ የሚባለው ነገር ለእኛ አልተሰጠንም። ዛሬ ብቻ ነው ጌታ ይሰጠን። ያኛውን ለራሴ ኤቭሪዴይ አሁን ከዳኒው ጋር ብዙ ጊዜ እናወራዋለን። ይህንን ነገር ከጓደኞቼም ጋር ለማገኘውም ሰው እነግረዋለሁ። የእግዚአብሔርን ቃል ቸል እንዳንል፣ ቸል አትበሉ ተብሎ የተጻፈልን በጣም ብዙ ነገር ነው። በጣም ብዙ ነገር ነው ቸል አትበሉ የተባልነው ማለት ነው። በተለይ ደግሞ የእግዚአብሔርን ስራ ቸል የሚል ማለት በቸልተኝነት የእግዚአብሔርን ስራ የሚሰራ ቃሉ ራሱ ያስፈራል። ሁለት ከምፈራቸው ነገሮች አንዱ የእግዚአብሔርን ስራ በቸልተኝነት የሚሰራ እየተረገመ ይሁን አይደለም ይለው። ባይሰራ ይሻለው ነበር ማለት ነው። ባይጀምር ይሻለው ነበር ማለት ነው። አለመጀመር ይሻል ነበር ማለት ነው። አርፎ ቁጭ ቢል ይሻል ነበር ማለት ነው። ግን በቃ የእግዚአብሔርን ነገር የሚሰሩትን ማበርታት፣ የእግዚአብሔርን ነገር የሚሰሩትን አገልጋዮችን ማለት በቃ ይሄ ፎከስ አድርጎ መኖር፣ በቃ ፎከስ አድርጎ መኖር። ምንም ነገር የለም በህይወታችን እና እግዚአብሔር ቢረዳ በህይወታችን ዛሬ ኢቨን እንደ ሴት አሁን እናቶች እንደኔ ሴቶች አላቸው ማታ ቤቱን ጽድት አድርገ ነው ብናደር ጠዋት ስንነሳ የመጀመሪያ ተደሳቶች እኛ ነን። ማታ ነገ አጥበዋለሁ ብለን ካደርን ነገ ነው እኛን ነው የሚጠብቅ። እኔ ሄልፕ የሌለን ነው እዚህ ያለ እና እግዚአብሔር ቢረዳን አጠገባችን ያለውን የሚሮጠውን ጌታን ለማገልገል የሚሮጠውን እግዚአብሔር የሚታገለው እኔ እሱን ቃል ወደዋለሁ። መኖር ባንችል ለመኖር ብንታገል በእግዚአብሔር ቤት በቃ ማለት የሚፍጨረጨር ሰው ሳይ የሚታገል ሰው ሳይ በቃ እንትን ይለዋል። እንደ ክርስቲያን ደግሞ ዝም ብሎ ሰው የለም። ከዳኒ ጋር እናወራ ነበር ባለፈው። እንደ ኤሊ አላስኖር የሚለን ነገር ሲመጣ አላስኖር የሚለው የመጨረሻው ነገር የታቦቱ መማረክ የመጨረሻው ነገር ሲመጣ ኤሊ ወድቆ ሞተ። ግን እግዚአብሔር መጀመሪያ በዛ አገልጋይ ሲመጣ አልማለም ነበር።
ሁለተኛ በሳሙኤል ሲመጣ ግን ስለ ልጆቹ ሲመጣ ምሎ ነበር። ታስታውሳላችሁ? እነዛ የአሮን ልጆች በቃ እግዚአብሔር ማለት የማያውቀውን ዕጣን አምጥተው ዕጣኑን አድርገው እንትን ብለው እግዚአብሔር ፊት በድፍረት ገቡ ሊያቀኑ። በዛው ዕጣን ነው እግዚአብሔር እዛው ጋር ገደላቸው የሚለው። በቸልተኝነት ገቡ ነው የሚለው እግዚአብሔር ቃልና እግዚአብሔር ቢረዳ እኛ ማለት ኤቭሪዴይ ነገ የሚባል ነገር እያሰብን ባንኖር ማለት ለነጋ ፕላን እናደርግ፣ ለነጋ እናልም፣ ለነጋ እንትን አንበል ማለት ሳይሆን ዛሬ መሰራት ያለበት ዛሬ አጠገባችን ሊበረታ የመጣ ሰው ካለ በእኛ እንዲበረታ እግዚአብሔር አቅም እንዲሰጠን ማለት ራሳችንን በቃ ለራሳችንም ለሌላው የሚተርፍ አቅም እንዲሰጠን የእውነት ሲሰጥ አይቼዋለሁ። እግዚአብሔር ወይ ዛሬ እኮ በራስ አቅም ከኝ ብያቃለሁ ብዙ ቀን እና እግዚአብሔር ያንን አቅም እንዲሰጠን ኤቭሪዴይ ከእግዚአብሔር ጸጋና ጥበብን እየጠየቅን ብንራመድ ቸል እንዳንል እግዚአብሔር እንዲረዳን ብንጸልይ ከቻልን የእውነት ከመጨቃጨቅ ይልቅ እግዚአብሔር ፊት ብናቀርበው እኔ ብዙ ጊዜ በቃ ደስ ያላለኝን እግዚአብሔር በቃ እንዳያደርገው የምፈልገው ነገር እግዚአብሔር ፊት አምጥቼው ጸለይሽብኝ እንዲሁሉ ብሎኝ ያውቃል ዳኒ። አዎ ጸልያለሁ፣ እግዚአብሔር ፊት አቀርባለሁ። የኔ አቅም ትንሽ ነው። በእኔ አቅም ራሴንም መለወጥ አቅቶኛል። ጌታ ሆይ ለውጠኝ ነው አይደለም ብለው እንኳን ሌላ ሰው ለመለወጥ አልታገልም። ሌላ ሰው ለመለወጥ ግን እግዚአብሔር ፊት አቀርባለሁ። የራሴን እንትን አስቀምጣለሁ። የራሴን ማለት ፍርሃቴን ማጋባት አልፈልግም። የራሴን ሀሳብ አስቀምጣለሁ። ግን ደግሞ ጸልያለሁ። እግዚአብሔር ሆይ አንተ ትችላለህ። የሁሉ ልብ እጅ ላይ ነው ያለው። ከወደ ፈለግከው መንገድ ትመራዋለህ። እኔ አላውቀውም ምን እንደሚያስብ፣ እግዚአብሔር ግን የሚያስበውን የሚደርስበትን ሁሉ ያያልና አሁን ነው ብዙ ጊዜያችሁን እንዳልይዝ እሱ በጣም በተለይ በቸለተኝነት እያጠናሁት ያለው ነገር ብዙ እግዚአብሔር እየረዳኝ ነው። ብዙ እየሰራሁበት አይደለም፣ ግን እግዚአብሔር ደግሞ በጣም እንደሚረዳኝ አምናለሁ። እሱ ነው ግን ልላችሁ የምፈልገው እንደ ምስጋና። ምስጉዜ ጎበዝ ሪሰርች አድራጎች አንዱ ማይክሽን ታደርግልኛል እንዳስቸግርሽ በኋላ አውቀሽዋል አይደለ? የት ጋር እንደሚዘጋ ምስጉዬ? እሺ አውቅ እያስተጋባ ስለሆነ ነው። ስህተትን ሪሰርች አድርጎ የኔ ስህተት ይሄ ነው ማለት ማውጣት ከኔ ቤት ካለፈ ሌላም ቤት እንዳይገባ እዚህ ጋር ቁም ማስበል። ቁም በቃ ይሄ ነገር ይቁም፣ በእኔ ይቁም። ዳኒ መጽሐፉ ላይ አንድ በጣም የገረመኝ ነገር ለውጥ ከኔ ይጀምር ይላል። ለውጥ እኛ ጋር ጀምር። እኛም ቤት የጎዳን ጉዳት እኛን ቤት የመታው ድንጋይ ሌሎችን እንዳይመታ እንደማለት ይመስለኛል። እና መልካምንም ነገር ማውጣት ስህተትንም ነገር ማውጣት ሌሎች በዚያ መንገድ እንዳይወጡ በጣም የሚረዳ ነው። እና ቸልተኝነት ከቤት ስንጀምር ብዙዎቻችን አጥቅቶናል። እንደ ሀገር፣ እንደ ማህበረሰብ፣ እንደ ቤተ ክርስቲያን በብዙ የተመታንበት ነገር ቢሆን ቆይ ነገ አደርጋለሁ እያለን ብዙዎቻችን ህልም አለን። ህልሞቻችን ጋር እማንደርሰው እደጉ በተባልንበት መንገድ ሳናድግ 30-40 ዓመት እድሜን ብቻ እየቆጠርን ላይክ እንዴት ነው ያልተጻፈልንን መኖር የቻልነው? በብዙ እግዚአብሔር በሌለበት መንገድ ስንለፋበት የነበሩ ስህተቶቻችን አለማየት፣ እግዚአብሔር በውስጣችን ያስቀምጠውን ነገር አለማየት፣ ደግሞ አንዳንድ ትክክለኛ የሆኑ አዋላጆች ወደኛ አለመምጣት በራሱ ብዙ ዋጋ ያስከፍሉናል። እና ምስጉዬ እግዚአብሔር ይባርክሽ። አንድ በጣም ከገረመኝ ነገር በነገራችን ላይ ኮሜንት ቻት መስጫው ላይ አስቀምጫለሁ። ዩቱብ ላይ
አንድ የገረመኝ ነገር ውጊያና ህልም ካለው እከተልሃለሁ ያልሽው ዳኒን ነው ወይስ ጌታን ነው? እስቲ ንገሪኝ። ምን ለማለት ፈልገሽ ነው? እዚህ ጋር አልገባኝም እና ምን ለማለት ፈልጋ ነው የሚል ነገር ጥያቄ ሆነብኝ። ውጊያና ህልም ካለው እከተለዋለሁ ያልሽው ማንን ነው? ለምንድን ነው? እስቲ ንገሪኝ። የእሱን ውጊያና ህልም ካለው ሳይሆን ውጊያ ህልም ካለው እከተልሃለሁ የሚለውን የጻፍኩበት ሞመንት ምን አይነት ነበረ? የጦርነት ጊዜ ነው። አንዳንዴ ያ ጦርነት ታስታውሱ እንደሆነ እርስ በርስ አገራችን ላይ የነበረው ጦርነት በዚህም ባስበው ህልም የለውም፣ ምንም ህልም የለውም። ውጊያው መጨረሻ ምንድን ነው ብትሉት ምንም የለም። እና ግጥሙን አይተሽው ከሆነ ሌላውን ለመርዳት ቢሆን ሌላውን ለማንሳት ከሆነ ህጻናት ብዙ ነገር ነው እያነሳው የነበረው እና ውጊያው የምንዋጋለት ውጊያ ህልም ካለው እኔ እዛ ጋ ነኝ፣ አብሬ መሆን እችላለሁ። ህልም የሌለበት ውጊያ ግን ወንድምና ወንድም ተገጭቶ ተገዳድሎ መጨረሻ የሌለው መጨረሻ ሲያልቅ ምንድን ነው ውጊያው? ለምንድን ነው የተዋጋችሁት ቢባል ምንም ምክንያት የለውም። ምናልባት ለሚመሩ ሁለት መሪዎች ሊሆን ይችላል። ምናልባት ለሆነ መሬት ግን በጣም ብዙ ሺዎች አልቀዋል፣ ብዙ ሰዎች አልቀዋል። እንዲህ አይነት ውጊያ አንዳንዴ በቃ ተዋጉ፣ ተሸነፉ ወይ አሸነፉ። ከዛ በኋላ ግን ምንድን ነው የዚህ ውጊያ መጨረሻ ብለን ስታስቡት ምንም የለም። ለማን ነው በነፊት የሚያደርገው? ማንም በነፊት ያደርግም። እስፔሻሊ የሚዋጋው ሰው ቤኔፊት የማያደርገውን ውጊያ ነበር ያን የሚዋጋው እና ያ ነገር በጣም ልቤን ስለነካኝ ውጊያ ህልም ካለው በቃ ይሄ ውጊያ ሁሉም እየተነሳ የኔ ውጊያ ነው፣ የኔ ዘር ነው፣ የኔ ዘር ውጊያ ይሄ ነው። እንደ ክርስቲያንም መጸለይ አቃተን ጊዜ ነበር። ታስታውሱ እንደሆነ ለየትኛው የተሰለይ ያም ወንድማችን ነው፣ ይህም ወንድማችን ነው። ለማን እንጸልይ? የትኛውን እንጸልይ? ውጊያው ይቁም ብለን ስንጸልይ የተጎዳው ሰው ተነስቶ ነው እንደዚህ ይሆነናል እንዲሆነናል ይላል። እዚህ ጋር በቃ ውጊያው ምን እንደሆነ ግራ የገባኝ ጊዜ ነው እና በዛ ምክንያት ውጊያና ህልም ካለው ሳይሆን ውጊያ ህልም ካለው እከተልሃለሁ ነው የሚለው። ተመልሶ ለዳኒ መስሎ ጥያቄ ስለፈጠረብኝ ነው። በጣም የሚገራርሙ ናቸው። ምናልባት የምስኩዬ ድምፅ እየረበሸ ነው። አንዴ ይቅርታ፣ በጣም ይቅርታ። ሚዩት አደረግሽልኝ? እሺ ናት። የዩቱቧን የገባችሁ እስቲ ፕሊዝ በጌታ ግቡና ሳብስክራይብ አድርጓት። ገና አዲስ ነው የተከፈተው ዩቱቧ፣ ግን በጣም የሚገራርሙ መልእክቶች አሉበት። ብዙም አይደሉም፣ የተወሰኑ ናቸው። እየገባን እንስማና እስቲ ህልም ላላቸው ሰዎች በቸልተኝነት ለተጠቃን ለተጉ ማለት ህልም እያላቸው ቸል ላሉ ሰዎች እግዚአብሔር ማንን በዚህ መልእክት የማንን ቤት እንደሚያንኳኳ አናውቅምና እስቲ ሼር አድርጎት ግቡና እዩት። መልእክቷንም ስሙት፣ ለራሳችሁ ስሙት። መጀመሪያ ጋብዛችኋለሁ። ምስኩዬ አሁንም ወደ ሌላው ጥያቄ ለፍትና ምናልባት አሁንም ማነሳልሽ ከዩቱብ ላይ ከለቀቅሻቸው በግጥምና በንግግር መልክ ካደረግሻቸው ብቅል አይደለንም የሚለው ጽሁፍሽ እና እንደዚሁም ደግሞ እኛም ምርጥ ዘር ነን የሚለው እንደገና ደግሞ ቅድም ዙሪያችን ላይ ያሉ ቸልተኝነት ብለሻል፣ ስለሱ ተናግረሻል። እኛ ብቅል አይደለንም የሚለው ይህንን ሀሳብ እስቲ ያነሳሽበት እኛ ምርጥ ዘር ነን ያልሽበትን እስቲ ስለሱም ደግሞ ብትነግሪ። እሺ እንግዲህ
ከዳኒ ጋር እናወራ ነበር እና ስለ ብቅል ዝም ብለው ያወራኝ ነበር እና እኔ ምን ትዝ አለኝ አያቴ መጠጥ ለመስራት ምንድን ነው ጠላ ምናምን ለመስራት ትሄድና በጣም ቆንጆ ምርጥ ዘር ነው የምትገዛው። የበቀለ ብቅል አይደለም የምትገዛው እና ምርጥ ዘር ትገዛና አምጥታ በሆነ እንትን ውስጥ አስቀምጠዋለች። የሆነ እንደ ነጠላ የሚመስል ነገር ይቀመጥና ውሃ ይከፈከፍበታል። እየተከፈከፍበት ይበቅላል እና ሁሉም ምርጥ ዘር ነው። ሁሉም ውስጡ ዘር አለ። ለብቻው ቢዘራ በጣም ብዙ ፍሬ ሊያፈራ የሚችል ግንድ አውጥቶ የራሱን ፍሬ የሚያፈራ እንግዲህ ምን ያህል ስንዴ እንደሚያፈራ ታውቃላችሁ። አሁን ያ ብቅል ስንዴ ስለሆነ ማለት ነው እና የስንዴ ነው የምትገዛው እና ሲበቅል በዛው ተፋፍቆ አንደኛው የሆነ ስርስር ያለ እንትን ነው ያለው እና እኛ ያንን ዘር ሲገባብን የክርስቶስ ዘር ተብለን ስንጠራ እኛ አንድ ላይ ተፋፍገን አንድ ላይ ቁጭ ብለን እንደ ብቅል ሆነን አንዳችንን አንቀን ሁሉም ማደግ ይፈልጋል። ምክንያቱም ምርጥ ዘር አለ ውስጡ። እኛ ሁላችንም ውስጥ ኢየሱስ አለ። ሁላችንም ውስጥ ያ የተዘራ ዘር አለ፣ የክርስቶስ ዘር አለ። ከዛ አላቆ ያጣበቀን ያ ክርስቶስ አለ አይደለ? ከዛ በቃ ከጨለማ ወጥቶ ወደ ራሱ ዘር ያስጠጋል። ወደዛ የከበረ ዘር የከተተን እሱ አለ፣ ያ ዘር አለ። ስለዚህ እኔ እንደ ክርስቲያን ውስጥ አንድ ነገር አለ። ክርስቲያን ሁሌ የሚሰጠው ነገር አለው ብዬ አስባለሁ። ማለት መስጠት የማይችል ክርስቲያን የለም። አንዳንዱ የሆነ ነገር ይሰጣል፣ አንድ የሆነ ነገር ይሰጣል። ሁላችንም ብንሰበሰብ አንዳችን ውስጥ አንድ ነገር አለ፣ አንዳችን ውስጥ አንድ ነገር አለ፣ አንዳችን ውስጥ አንድ ነገር አለ። ያ የተሰጠን ነገር ግን ታስታውሳላችሁ፣ ኤርሚያስን እግዚአብሔር መጥቶ ሲናገረው ታፈርስና ትነቅል ዘንድ እያለ ሲናገረው እኮ በቃ ትተክል ታፈርስ ትነቅል ዘንድ ምናምን ሲለው ያ የተሰጠው ያ የማፍረስ የመንቀል ምናምን ለኤርሚያስ እኮ አልነበረ፣ ለሌላው ነው የሰጠው። ውስጡ ያስቀመጠው ማለት ነው። ውስጡ ያስቀመጠው ኤርሚያስ ራሱ ሲፈርስ ሲነቀል ምን ሲል የኖረ ሰውዬ ነው። እንደውም ልጄ በጣም ከሚያሳዝነኝ ፕሮፌት ጀርማያ ነው ይለኛል ሲነግረኝ ማለት ነው። ምክንያቱም ብዙ ነገር ነው እንትን የሚለው ያሳለፈው ማለት ነው። እና ሁላችንም ውስጥ ምርጥ ዘር አለ። ግን እፈግ ብለን የሆነ ቦታ ላይ አንድ ቦታ ቁጭ ብለን ስርስር ብለን አንዱ አንዱን አንቆት ሁሉም ማደግ ይፈልጋል። የሚያድገው ነገር ግን የትም አይደርስም። ምክንያቱም እዛው ተፋፍገን ያለ ነው። ያንን አስቤ ነው ገንዬ ከዛ ውስጥ ብቅል ሆኖ ሰው እንደ ብቅል ተፋፍጎ እንደ ምርጥ ዘር ሆኖ እንደ ብቅል ሲቀመጥ ምንም አይነት ግንድ አይኖረው፣ ምንም አይነት ዘር አያወጣም። እዛው በቅሎ እዛው ታፍቆ መጨረሻ አውጥካሙ ምርጥ ስለሆነ ውስጡ ያለው ዘር መጠጥ ነው። የሚያሰክር ነገር ነው የሚወጣው ከዛ ውስጥ እንጂ የሚበላ ነገር የሚተርፍ ነገር ለሌላው የሚሆን ነገር ብቅል ከሆነ በኋላ እንደውም ታስታውሱ እንደሆነ ኢትዮጵያ የሆነ ትንሽ የበቀለ ነገር ካለው የምናቦካው ሊጥ አይሰራም፣ በቅሏል፣ ብቅል ይላል ይባላል። እና ከዛ በኋላ ምግብ አይሆንም፣ ትርፍ አይሆንም፣ መጠጥ ነው የሚሆነው፣ የሚያሰክር ነገር ነው የሚሆነው፣ ራስ የሚያዞር ነገር ነው የሚሆነው። እና እሱን አስቤ ነው እሱን የጻፍኩት ገኒ። ምስኩዬ እግዚአብሔር ይባርክሽ። በጣም ቆንጆ አድርገሽ ነግረሽናል። እናመሰግናለን። በእውነት እግዚአብሔር ይባርክሽ ስለ ጻፍሽልን፣ ስለ በዙሪያችን ስላሉ ቸልተኝነት ስለሚለው፣ እንደዚሁም ደግሞ እኛ ምርጥ ዘር ነን፣ ብቅል አይደለንም። ይህንን ከክርስቶስ ዘር ጋር አያይዘሽ ውስጣችን ያለው ነገር ቆንጆ ነገር እንደሆነ፣ ይሄንን ሰዎች እንዴት መጠቀም እንደሚችሉ የምር ዓይንን የሚያበራ ነገር ነው። እዛም ዩቱብሽ ላይ ያስቀመጥሽው እና እግዚአብሔር ይባርክሽ። ምናልባት አንዳንድ ጊዜ ሰዎች ውስጥ ያለውን አቅም ለማውጣት ሚስቶችም ባሎቻቸውን፣ ባሎችም ሚስቶቻቸውን እንዴት ማበረታታት አለባቸው? ቅድም ብዙ ነግረሽናል። በተለይ ከሀገር ውጭ ያሉ ይሄ ቸልተኝነት እዛም እዚህ የሚባል አይደለም፣ ለሁሉም መልእክት ነው።
ግን በተለይ ብዙ ጊዜ ቅድም እንዳልሹ በሁለቱም ወገን በባልም በሚስትም ከሀገር ውጭ ሲሆን በጣም የሩጫ ነገር ይበዛል። ቢኮዝ ኃላፊነት ሲባል ሁሉም ሰው የሚሮጥበት የራሱ ኃላፊነት አለ። ልጆች አሉ። ውጭ ሀገር ላይ ብዙ ኃላፊነት የሚጠበቅብን ነገር አለ እና ቤተሰቦቻችን ስንል እና ለራዕዮቻችን እንደፈለግን እንድንሮጥ ምን ማድረግ አለብን? ለዚህ ደግሞ ምናልባት ህልም ያላቸው እንደነ ዳኒ አይነት ህልም ላላቸው ባሎች ሚስቶች እንዴት መሆን አለበት? ምን መሆን አለባቸው? ምክር ካለሽ የመጨረሻ ይህን እንድትናገሪ መናገር የምትፈልጊው ነገር ካለ እድል ልሰጥሽ ፈልጋለሁ። ምስኩዬ የመጨረሻ። እሺ እንደ ባልና ሚስት የሆነ ፐርፌክት ሆነን ኑረን አይደለም እኔና ዳኒ ስቲል በቃ ብዙ እንትን የሚል ማለት አንዳንድ ጊዜ በጣም ይደክመኛል። በጣም ዳኒ ትዕግስተኛ ነው። አንዳንዴ አስታውሳለሁ በጣም ደክሞኝ ቆሜ ደጅ የምጠብቀው ጊዜ ነበር። ሲመጣ ቤቱን ለእሱን ልጆቹን ሰጥቼ ወጥቼ ደግሞ ትንሽ አየር እንትን ብዬ ለመምጣት የማስብበት ጊዜ ነበረ። እሱም ደግሞ የሚደክምበት ጊዜ ነበረ። እግዚአብሔር ምንድን ነው በጣም መተሳሰብን የሚያመጣው ሞር ጓደኝነቱ ነው ብዬ አስባለሁ። ሞር ጓደኞች ብንሆን ብዬ አስባለሁ። ጓደኞች አንደርስታንድ ብንደራረግ ማለት እኔ እሱን ካልተረዳሁት እሱ ካልተረዳኝ ኢቭን ተውት ሩቅ ሳትሄዱ ደጅ ሳትወጡ የልጆቻችን ራሱ አድቫንቴጅ ይወስዱብናል። አንዳንድ ጊዜ አንድ አዘቲ የማንሰራ ከሆነ ልጆቹ አድቫንቴጅ ይወስዱብናል እና አንዳንዴ ጥፋት እንደሆነ እያወቀ ዳኔ ከኔ ጎን ይቆማል ልጆቹን ስቆጣ ማለት ነው። እና አንዳንዴ አይመስለኝም የተቆጣበት ነገር ግን እዛ ጋር ዝም ለማለት ሞክራለሁ። ከዛ በኋላ ደግሞ እንነጋገራለን። ከዛ በኋላ ደግሞ እናወራለን እና ኑሯችንን የሚያቀል ነገር ጓደኛሞች እንደ ባልና ሚስት በደንብ ይሄ እሱ በጣም ማለት በአንድ ቀን በሁለት ቀን ምናምን እንትን ያልነው አይደለም። እግዚአብሔር ይባርከው። ዳኒ በጣም የተባረከ ሰው ነው በኢየሱስ ስም። እኔ በእውነት በጣም እድለኛ ነኝ። እግዚአብሔር በቃ የሆነ ዝም የነበርኩበትን መጀመሪያ የነበርኩበትን ሞመንት ሳስበው አንዳንዴ ጓደኛሞችንን ሳንጋባ በፊት 1 ሰዓት አብረን ከተገናኘን 1 ሰዓት የሚያወራው ዳኒ ነው። 1 ቃል አልናገርም ነበር እና ከዛ ነው ወደዚህ ያመጣኝ። ውስጥ ያለውን ነገር እንዳወራ፣ የተሰማኝን እንዳወራ፣ ደስ ካላለኝም ደስ አላለኝም ብዬ እንድናገር ማለት ያኛውን ነገር እንዳደርግ በጣም ረድቶኛል እና ብንተዛዘን አፍተር ኦል ልጆቹም ከወጡ በኋላ ሁለታችን ብቻ ነው የምንቀረው። በቃ አብረን የምንቀጥለው እኛ ነን እና ብዙ መስራት እንችላለን። አዘቲ ብዙ መተሳሰብ ራሳችንን ሼር ተደራርገናል አይደለ? ብዙ ሼር የማናረጋቸው ነገሮች ባይኖሩ አንዳንዴማ ብዙ ነገሮችን እናወራለን፣ እንስቅበታለን። ያንን የደረስነው ግን ዝም ብለን አይደለም። ጓደኝነታችን ላይ በጣም ብዙ ሰርተናል። አሁንም ችግር የለም አለ ብዙ አንዳንድ ሊያነጋግረን የሚችለው ነገር አለ። ግን ሞር ጓደኝነታችን ይመጣል እና አብረን ብንጸልይ፣ ቃል ሼር ብንደራረግ፣ ብንበረታታ በቃ ክብር እኮ ነው። አንድ ሰው ሚስቱ የሆነ ቦታ ላይ ስትደርስለት ማየት ክብር ነው። ባል የሆነ ቦታ ላይ ሲደርስ ማየት በጣም ክብር ነው እና እግዚአብሔር እንዲረዳን ደግሞ የእውነት እኔ አሁን ቅድም ስጀምር ገኒ ታስታውሽ እንደሆነ ስነግርሽ እኔ ጸልያለሁ ብዬሻለሁ አይደለ? በባሌ ፊት ሞገስ እንዲሰጠኝ አይዶን ነው ዳኒ ጸልያ አላውቅም በእኔ ፊት ሞገስ እንዲሰጠው፣ ግን እኔ ጸልያለሁ በልጆቼ ፊት ሞገስ እንዲሰጠኝ፣ በባሌ ፊት ሞገስ እንዲሰጠኝ እግዚአብሔር ለራሴ ደግሞ አቅም እንዲሰጠኝ ጸልያለሁ እና ያ የረዳኝ ይመስለኛል። ደግሞ ጌታ ሞር ያሳድገናል ብዬ እሱ ላይ ደግሞ እደገፋለሁ። በቃ የእግዚአብሔር ማንነት ይደገፋል። በቃ እሱ ነው በጣም የሚረዳኝ ብዬ አስባለሁ። ተባረኩልኝ። ይህንን ነው የምለው። ብር ክበል።
እባክሽን ምስኩዬ በቃ ሁል ጊዜ ሰኞ ቤት እንደው ልክ ፕሮግራሙ ሲያልቅ የባርኮትና የምክር አገልግሎት ቢኖርሽ አይሽ። ቢኒዬ ቄስዬ ወጣ እንዴ? ቢኒዬ ይታየኛል አለ። ቄስዬ ቢኒዬ አለ? የለም አይታየኝም። ኦኬ። በዛ ሰው ህልም ውስጥ በዛ ሰው እግዚአብሔር ያስቀመጠው ህልም እንዳይጨነግፍ ተጠያቂም እንዳንሆን በእግዚአብሔርም በሰውም ፊት ተጠያቂ እንዳንሆን መጸለይ እንዳለብን የጸለየችበትን ፓርት በደንብ ያዙት። ቢኮዝ በአንቺ መንበርከክ አለብን። በቃ ሌላ ነገር እንኳን ቢቀር እኔ አንድ እርምጃ መራመድ ቢያቅተኝ ያ ሰው መራመድ እንደሚሄድ ሳውቅ ያንን ሰው ማስቆማችን በቃ እንዲሄድ መፍቀድ እድል ማመቻቸት ትልቅ ነገር ነው። ጸሎት ትልቅ ስራ አለው። በቤቷ ለእግዚአብሔር የሰጠችበት ትልቁ ነገር የእንብርክክ እንደገና ደግሞ ዳኒን በሙሉ ልቧ የተቀበለችበት ቻሌንጁ እያለ አንድ ባለራዕይ ሰው ሲኖር ብዙ ቻሌንጅ ያጋጥመዋል። በጣም ብዙ ቻሌንጅ ያጋጥመዋል። ማጣት አለ፣ መራብ አለ፣ ችግር አለ። በጣም ብዙ ችግር ሊኖር ይችላል። ማለት ይሄ አንድ ሁለት የምንለው አይነት ነገር ሳይሆን ብዙ አይነት ፈተናዎችን ተሸክሞ ያንን ሰው መሸከም ትልቅ ነገር ነው። በእግዚአብሔር መንግስትም በሰዎችም ዘንድ ትልቅ አሻራ ያስቀምጠሻል። እግዚአብሔር ይባርክሽ ዳንዬ። ለዚህ እድለኛ ስለሆንክ ደግሞ አንተን እግዚአብሔርንም እናመሰግናለን። ጌታ ይባርክ። በረከቱ ደግሞ እኛም ጋር ደርሶብናል። ጌታ ይባርክ። ለሌሎች እድል ልስጥ። ምናልባት በዚህ አጋጣሚ ይህንን መጽሐፍ እናንተ ጋር ያልደረሰ መጽሐፉ እንዲደርሳችሁ ለምትፈልጉ የዳኒን አድራሻ ዳኒ በዚህ ያስቀምጥላችኋል። አሜሪካ ላላችሁ፣ ካናዳ ላላችሁ፣ ኢትዮጵያ ላላችሁ መጽሐፉን አቅጣጫ ማግኘት ትችላላችሁ። እስቲ መጽሐፉ ደርሷችሁ ከመጽሐፉ ምናልባት የተጠቀማችሁ ነገር ካለ አሁን ደግሞ ምስኩዬ ባለቤቱ ከምትናገረው ነገር በእውነት የተነካውበት ነገር አለ ልባርካት የምትሉ ካላችሁ ማይክ ለእናንተ ፍሬ አደርጋለሁ። እግዚአብሔር አምላክ ይባርካችሁ። ማይክ ፍሬ አደርጋለሁ። አረግዬ ቀጥይ። ታይዋ ስለሰጠሽኝ እድል እግዚአብሔር ይባርክሽ። መስገን ባለቤቷን እንደዚሁ በጣም የሚገርም ነው። እግዚአብሔር ማስተዋልና ጥበብን ሰጥቶሻል። እንግዲህ እንደዛች እንደ ምሳሌ 31ዷ ሴት በጣም የሚገርም ነው እና እግዚአብሔር አሁንም አብዝቶ ይባርክሽ። እንደገና ቤታችሁ፣ ኑራችሁን፣ ልጆቻችሁን ይባርክ። ተባረኩ። መጽሐፉን ስለ መጽሐፉ ትንሽ ብል ያው መጽሐፉን እኔ ባለሁበት ከተማ በቡክ ክለብ አለን እና በቡክ ክለብ ጀምረነዋል ማንበብ ጀምሬዋለሁ ለማንበብ እና በጣም የሚገርም መጽሐፍ ነው እና ይሄ እግዚአብሔርን ፈርቶ እናዋልድ የሚለው ካርስቱ እንኳን በጣም ዋናው ትልቁ ነገር ሰዎች እግዚአብሔርን ከፈሩ ብዙ ነገር በእውነት ወደ ፍሬ ይመጣልና ወደ መልካም ነገር ይመጣልና ስለዚህ ይሄንን በጣም ደስ የሚል መጽሐፍ እኛም ጀምረነዋል። በእርግጥ እኔ ገና ጀምሬዋለሁ። በቀደም ዕለት ነው የወሰድኩት ከጓደኞቼ ክለብ አለን እና አንብበን ዲስከስ እናደርጋለን እና ጌታ ይባርካችሁ። እኛ ጋር ደርሷል ልላችሁ ብዬ ነው። በጣም እግዚአብሔር ይባርካችሁ። ተባረኩ። ተባረኪ አረግዬ። አንቺን መጽሐፉ ደርሶሽ እንደዚሁም ደግሞ ለሌሎችም ሼር ብታረጊያቸው መልካም ነው። ሌላው እሺ መስከረም እኔ እንኳን ላይ የወጣሁት ምስክዬን እና ዳኒን ሰላም ልላቸው ነው። የቤተ ክርስቲያኔ ወገኖቼ ናቸው። ምስክዬ በእንዲህ መልክ አላቅሽም ነበረ። በጣም ገረመኝ እዚህ ስትናገሪ። ያው ምስክዬን ያው ከሰላምታ ውጭ ቸርች ውስጥ ብዙ ቅርበት የለኝም ነበረ። እዚህ ግን ስትናገሪ በጣም 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 ነው ሰርፕራይዝ የሆንኩት። እግዚአብሔር ይባርክሽ። በእውነት ግርም ነው ያለኝና እማቃት ምስኩን ናት እንዴ እስከምን የሆንኩትና ለካ እንዲህ አይነት
የበሰለ ነገር አንቺ ውስጥ የተሰራ ነገር ምክንያቱም እየተናገርሽ ያለሽው ህይወትሽን ላይፍሽን ነው እና ሼር ያደረግሽን እንጂ ንግግር ብቻ አይደለም የተናገርሽው በህይወትሽ የሆነውን ነገር ነው እዚህ እየተናገርሽ ያለሽው። ዳኒንም አውቀዋለሁ። በጣም ጌታን የሚፈሩ እግዚአብሔርን የሚያከብሩ እግዚአብሔርን ቀዳሚ ያደረጉ ናቸው። በእውነት እዚህ በማየቴ በጣም ነው ደስ ያለኝ። መጽሐፉ ያውን ያልገዛውም ግን ሰው ገዝቶ ነው የሰጠኝ። ገና እኔም እንደ እህቴ እያነበብኩት ነው። እነዛ ሰዎች ከሰው ይልቅ እግዚአብሔርን ፈርተው ያንን እንዳደረጉና እንዳዋለዱ ማለት ህግን ጥሰው ነው ያንን ያደረጉት እና ሰው እግዚአብሔርን ምንም ህግ ያ ህግ እንደ እግዚአብሔር ፈቃድ ባይ ዋጋ ቢያስከፍልም እንኳን እነሱ ግን አንድ ድምፅ ሰሙ። ያም እግዚአብሔርን የመፍራትን ድምፅ ሰምተው ያንን እርምጃ ያደረጉና ምን ልላችሁ ነው አሁን ይሄንን የምናገረው? ይሄንን መጽሐፍ በጣም በእውነት ነው የምላችሁ። እኔ ስለማውቃቸው ወይ ደግሞ አይደለም፣ በጣም አንብቡት። እኔ ገና ከመግቢያው ነው እያነበብኩት ያለሁት። በጣም የምትባረኩበት እንደገና ደግሞ ህይወት የሆነ በህይወታቸው የሆነውን ነገር ነው ያንን መጽሐፍ የጻፉትና ብትገዙት በጣም ትጠቀማላችሁ። እንደውም እኔ በጣም ገሬጅ ማድረጋችሁ ለሰዎች ስጦታ መግዛት መስጠት ከፈለጋችሁ ይህን መጽሐፍ ገዝታችሁ ስጧቸው። በቃ ይህንን መጽሐፍ ገዝታችሁ እንደ ሀሳብ ነው እንደ ስጦታ አድርጋችሁ ብትሰጧቸው በጣም ይጠቀማሉ ብዬ አስባለሁ። ስትሰጧቸው ግን አንዳንዴ ሰዎች ምን ያደርጋሉ? መጽሐፍ ተገዝቶ ሲሰጣቸው የማንበቡ አቅም አይኖራቸውም። እንዲህ ስንፍናም አለ ብዙውን ጊዜ በእኛ ማህበረሰብ መጽሐፍትን እንኳን አለ መጽሐፍ ቅዱስን እንኳን በብዙ ተጋድሎ ነው የምናነበው እና ስትሰጧቸው ስጦታ መጽሐፉ ላይ የሆነ ጽፋችሁ በቃ ሰዎች እንዲያነቡት የሚያደርግ ነገር ጽፋችሁ ብትሰጧቸው በጣም ይጠቀማሉ ብዬ አስባለሁኝ። ዳኒ ምስግዬ እዚህ ስላየኋቸው በጣም ደስ ብሎኛል። ጌታ ሲባርካችሁ። ምስግዬ በዚህ መንገድ አላቅሽም ነበር፣ አወኩሽ ዛሬ እዚህ። እግዚአብሔር የተባረከ ይሁን። ተባረኩ። ተባረኪ መስኪዬ፣ አንቺም እግዚአብሔር ይባርክሽ። እሺ ሌሎቻችሁም ሰዓት ለመጠቀም ቤኪ፣ በስትዬ፣ ቹቹዬ፣ ሰብርዬ እድል ልስጣችሁ። እሺ በስትዬ። እሺ እንዴት ናችሁ? ሰላም እላለሁ ሁላችሁም በጌታ በኢየሱስ ስም ሰላም ብያለሁ። አሜን። ሰላም ጌታ ኢየሱስ አብስቶ ይባርካችሁ። በጣም ደስ የሚል ጊዜ ነበረ ታችን ስትናገር። ጌታ ኢየሱስ ይባርክሽ፣ ተባረኪ ለማለት ነው ወደ ላይ የመጣሁት። ከተናገረች ውስጥ ልጆቼ ሆይ በፊቱ ትቆሙና ታገለግሉት ዘንድ አገልጋዮቹም ትሆኑ ዘንድ ታጥቡለትም ዘንድ እግዚአብሔር መርጧችኋልና ቸል አትበሉ የሚለው ሁለተኛ ዜና ላይ የሚናገረው የእግዚአብሔር ቃል ውስጥ ቀርቷልና ሁላችንም የእግዚአብሔር ልጆች ነን፣ አገልጋዮች ነን፣ ምርጦች ነን። እግዚአብሔር መርጦናል። ሁላችንም እግዚአብሔር ሁላችን ውስጥ ራዕይ አለ። ሁላችን ውስጥ የምናገለግልበት ካህናቶች ነን፣ አገልጋዮች ነን። እግዚአብሔር ልጆች ነን፣ አገልጋዮች ነን። ስለዚህ እሱ ውስጥ ያለ ራዕይ ይሄ ነው። ክብር ለኢየሱስ ይሁን። ግን ከራዕዩ ጋር መቆም እነሱ ዳኒ አያቀኝም። የዛሬ 2 ዓመት ወይ 3 ዓመት ነው እኔ ወደ እነሱ ይሄ ፋውንዴሽን የገባሁትን። አንዴ ደውዬ እንዴት አድርጌ ነው መርዳት የምችለው ብዬ ጠይቄው እነሱ ጋር አብሬ እየሰራው ነው እንዳቅሜ ማለት ነው። ሆነ በየወር ኮንትሪቢዩት የሚደረግ ነገር አለና የሚሰሩት ስራ ሁሉ ጊዜ በቴሌግራም ይለቀቃል እና ያንን ሳይ የአንድ ሰው ደስታ በቃ ምን ያህል እንደሚያስደስታቸው ከልጅ እዛ ቴሌግራም ላይ ተለቆ እናቶች ሲስቁ፣ እናቶች ደስ ሲላቸው ሳይ እግዚአብሔርን እጅግ አድርጌ ባርካለሁ። ሆነች እህት ዲሲ ላይ ያለች አንድ ጓደኛዬ ናት ፌስቡክ ላይ ሼር አድርጋ እኔም ወደ እነሱ የገባሁትኝና ዋው እላለሁ።
እኔ ሮጬ ያንን ነገር ማድረግ ባልችል ግን ያቺን ምጥላት አንድ ጠጠር የዛን ቤት ደስታ የዛችን እናት ደስታ እንዲህ ከፈጠረ ያንዳንዳችን እዚህ ውስጥ እኔም አሁን ልናገር የፈለኩት እጆቻችንን እንድንዘረጋ ይሄ ራዕይ ትልቅ ነው ሰፊ ነው ግን በጣም ትንሽ ሰው ነው ከራዩ ጋር የቆመው ለምን ሪፖርት ሲደረግ አያለው አላቃቸውም በእውነት ነው የምለው ዳኒን አላቀውም በዚህ መንገድ ነው መላክ የምችው ብሎ አንዴ ብቻ ተደዋወለን ከዛ በኋላ ነው ያንን ማድረግ የጀመርኩትና በጣም በጥቂት ሰዎች ግን ብዙ ቦታ የሚደረስ ራዕይ ነውና ውስጥ ያለ ነው በአቅማችን ከጎናቸው እንድንቆም ለምን አገልጋዮች ነን እያንዳንዳችን በጣም ትንሽ ነገር ነው የሚላከው እነሱ ጋር አብረን ብንቆም ገንዘባችን ይሄንን አገልግሎት ምን ያደርጋል ያሰፋዋል ራዕዩ ራሱ እንዲወለድ ያደርገዋል የብዙ እናቶችን እንባ ያብሳል የብዙ ቤት ደግሞ በቃ በእኛ ምክንያት በዚህ በትንሽ ነገር ብዙ እናቶች ጠግበው ያድራሉና ከዚህ ራዕይ ጋር አብረን እንድንቆም ጌታ እንዲረዳን የሚል ነገር ነው ያለኝ እኛ ባንችል ገንዘባችን ይችላል እኛ ባንችል ጉልበታችን ይችላል እኛ ባንችል ከነዚህ ሰዎች ጋር በተወሰነ ነገር ብንቆም ይሄ ራዕይ ያድጋል ይሰፋል የተረገዙት ይወለዳሉ ማለት ነው አብረናቸው እነዚህን እንድናዋልድ የሚል መልእክት ነው ያለኝ ጌታ ኢየሱስ ይባርካችሁ ተባረኩ ይሄን ልል ፈልጌ ነው እኔ ኦልሞስት 3 አመት ወይ 2 አመት ይሆነኛል ከነሱ ጋር ከጀመርኩ ሳያቸው ነው በቃ በጣም ደስ ያለኝና ጌታ ኢየሱስ ይባርካችሁ ነው ልላችሁ ነው ተባረኩልኝ በጣም ደስ ያለኝ ታችን ምስጋና ካንቺ ውስጥ ብዙ ነገር ቀርኩልኛል እግዚአብሔር አምላክ አሁንም አብዝቶ ይባርክሽ ደግሞ ከቀረልኝ ነገር ምንድነው መጎስ የሚለው እያንዳንዳችን ወገኖች የሚያስፈልገው በአገልግሎታችን እግዚአብሔር መጎስ እንዲሰጠን በቤታችን እግዚአብሔር መጎስ እንዲሰጠን በልጆቻችን ፊት እግዚአብሔር መጎስ እንዲሰጠን እጸልያለሁ ብላ ያለችው ይሄ ትልቅ ጸሎት ነው እና ይሄን ውስጥ ይቀርቶልኛል እግዚአብሔር አምላክ አብዝቶ ይባርካችሁ ተባረኩላለሁ ጨርሻለሁ እግዚአብሔር ይባርክሽ በስቲዬ በጣም እሷ ያለችውን ነገር እኔም ደግሜ እለዋለሁ እንደው በጌታ ፍቅር አሁን በስቲዬ ያለችውን ሰፖርት እናደርጋቸው እኛ ማንችለው እነሱ እየሄዱ ስለዋለ በጣም ትንሽ ነገር ነው እናደርግ ግን በህብረት ስናደርግ የሚያለቅሱትን ተስፋ የቆረጡትን ነጋቸው ላይ ተስፋቸውን ያጡትን እግዚአብሔር ለአንድ ሰው እንኳን መጥቶ የሚደርስበትን አገልግሎት ነው እየሰሩ ያሉትና ከጎናቸው እንቁም የዳኒና የምስኩን አገልግሎት ራዕይ ሰፖርት እናድርግ እግዚአብሔር ይባርካችሁ ተባረኩ ሌላ መናገር ወይ ዳኒ የስልክ ቁጥሩን አስቀምጧል እግዚአብሔር በሰው ውስጥ ላስቀመጠው ራዕይ ችሎታ ክህሎት ትክክለኛ አዋላጅ ሆነን መገኘት አለብን አንድ ሴት ጽንሷ 9 ወር ሲደርስ በምጥ ልጇን በምትወልድበት ጊዜ ትክክለኛ አዋላጅ እንደሚያስፈልጋትና የአዋላጆቹ ብቃት በሚወለደው ሕፃን ላይ ትልቅ ተጽዕኖ ሊያመጣ እንደሚችል እንዲሁ የምናማክራቸውን ሀሳባችንን ራዕያችንን የምናካፍላቸውን አዋላጆች በትክክል ስንመርጥ ፍሬያማ ስኬታማ መሆን እንችላለን ምናልባትም አዋላጆች የምንሆነው አስተማሪዎች ዶክተሮች የቤተ ክርስቲያን የሃይማኖት መሪዎች ባለሙያዎች የሀገር አማካሪዎች ባለስልጣኖች ልንሆን እንችላለን ሀገራችን ለዓለም የሚሆን ጽንስ ይዛለች በተለወጠ ማንነትና እግዚአብሔርን በመፍራት ትውልዱንና ምድሪቱን የመዋለድ ስራ እየጠበቀ ነው ዛሬስ ምናችን ቢለወጥ በፍጥነት ትውልዱን ቀይረን ማህበረሰቡንም ሆነ ሀገርን ልንለውጥ እንችላለን ዛሬም ተፈጥሮ የቸረችንን በርካታ ወንዞች ነው ውሃ በፈረቃ የሚጠጣባት በመሰረተ ልማት ረገድ በቂ ያልሆነ ትምህርት ቤቶችና ሆስፒታሎች ባለመኖሩ ምክንያት በብዙ ሺህ ዶላሮችን እያወጣን የውጭ ሀገር ሕክምናን የምንጠቀም ዜጎች ነው ካለን ከብዙ ሺህ ዓመት ዕድሜ አንጻር እድገታችን ከሌሎች አዳዲስ ሀገራት ጋር ራሳችንን ስናስተያይ በእንብርክክ የሚሄድ እስኪመስል ድረስ በመሰረታዊው
የሆኑ የሰው ልጅ ፍላጎቶች የሚባሉ ምግብ፣ መጠለያና እራፊ ጨርቅ በአግባቡ የሌለን፣ የሸቀጦች ዋጋ ባልተመጣጠነ መንገድ የሚሸጥባት ሀገር ዜጎችም ነው። እግዚአብሔርን ፈርተን በምድርቱ ላይ ለውጥ የሚያመጡና የትውልድንም የእግዚአብሔርን ልብ የሚያሳርፉ ሰዎች እንዲወለዱና በትውልድ ልብ ያለ መልካም ነገር እንዲወጣ ራርተንና እግዚአብሔርን ፈርተን ልናዋልድ ይገባል። እግዚአብሔርን ፈርተን እናዋልድ በሚለው መጽሐፍ ውስጥ የሰው አይነቱ፣ ክብደቱ፣ ብዛቱ ይለያይ እንጂ ሁሉም ያቅሙን ያህል በውስጡ ባለው ጸጋና እውቀት በችሎቱ ለቤተሰቡ፣ ለትውልድ፣ ለማህበረሰብ፣ ለቤተ ክርስቲያን እንዲሁም ለሀገሩ አዋላጅ ነው። አዋላጅ ስንል እንግዲህ አንድ በሆዷ ጽንስን የተሸከመች እናት ከምጧ እውቀቱን ጥበቡንና ችሎታውን ተጠቅሞ ለመውለድ በጭንቅ የምታመጣዋን እናት ከስቃይዋ በጥንቃቄ በርህራሄ በማዋለድ የሚገላግላትና አዲስን ትውልድ ወደ ቤተሰብ፣ ወደ ማህበረሰብ፣ ወደ ምድር የሚያመጣ ነው። በዚህ ትይዩ ይህ መጽሐፍ እግዚአብሔርን ፈርተን እናዋልድ በሚል ርዕስ ስር የተለያዩ ጉዳዮችን የሚዳስስና የማህበረሰባችንን የሞራል ስብዕናን ጠብቆ እግዚአብሔር በትውልዱ ውስጥ ያስቀመጠውን አቅም፣ ክህሎት፣ ስጦታ፣ ርህራሄ እንድናዋልድ የሚመክር የመፍትሄ ሀሳቦችን የሚጠቁመን በመጽሐፍ ቅዱሳችን በኦሪት ዘጸአት ምዕራፍ 1 ከቁጥር 15 እስከ 20 ባለው ሀሳብ በመነሳት ሁለት አይነት አዋላጆች እንዳሉ እንመለከታለን። የመጀመሪያዎቹ እግዚአብሔርን ፈርተውና ራርተው በግብፅ በጭቆናና የግፍ አገዛዝ ስር በባርነት ስር የነበሩትን እስራኤላውያንን ነፃ ለማውጣት የተጠቀመበትን ሙሴን የጸነሰችን እናት ወይም የሙሴን እናት ግደሉ ሲባሉ ያዋለዱ ናቸው። ሁለተኞቹ ግን እግዚአብሔርን ሳይፈሩ ለትውልድ ሳይራሩ እግዚአብሔር በሰው ውስጥ ያስቀመጠውን መልካም ዘር የትውልድን ራዕይ ጽንስ የሚያጨነግፉ፣ የሚያጣጥሉ፣ የሚገሉ ናቸው። እያዩ እንዲያድጉ ከማበረታታት ይልቅ አውቀውም ሆነ ሳያውቁ በውስጣቸው ራዕይ እንዲሞት ሊያደርጉ የሚችሉ አዋላጆች ናቸው። ምክርን ስማ፣ ተግሳጽንም ተቀበል፣ በፍጻሜ ጠቢብ ትሆን ዘንድ። መጽሐፈ ምሳሌ ምዕራፍ 19 ከቁጥር 20። ልንጠይቅ የሚገባን ምን አይነት ምክር እንስማ፣ ከማን እንስማ፣ ማን ያዋልድ የሚለው። ምክንያቱም በዙሪያችን ጓደኛ፣ ቤተሰብ፣ የስራ ባልደረባ፣ አስተማሪ፣ የሃይማኖት መሪዎችና አለቆች በተለያዩ ደረጃና መንገድ ምክር ሊሰጡ የሚችሉ ናቸው። ነገር ግን ሁለት አይነት አዋላጆች እንዳሉ ሁሉ ሁለት አይነት አማካሪዎችም አሉ። በመልካም መካሪ እንደ እግዚአብሔር ቃል በሆነ መልካም ምክር ተመክረው ውጤታማ ሆነው የተሳካላቸው እንደሚኖሩ ሁሉ ለሌላው ውድቀት በሚመኙና ሌላውን ጠልፎ ለመጣል በሚሰሩ ጨካኝ መካሪዎች በመከሩት ክፉ ምክር ምክንያት ለማህበረሰባችንም፣ ለቤተ ክርስቲያን፣ ለሀገር እፍረትና ውድቀት ምክንያት የሆኑ እንዳሉ መዘንጋት የለብንም። ታዲያ ማን ያዋልድ? መልካም ምክር ከሌለ ዘንድ ሕዝብ ይወድቃል፣ በመካሮች ብዛት ግን ደህንነት ይሆናል። መጽሐፈ ምሳሌ ምዕራፍ 11 ከቁጥር 14። በመልካም ምክርና በመልካም አዋላጅ ራሳችንንም ትውልድንም እናተርፋለን። ትውልዱ በእነዚህ ሁለት ተቃራኒ አዋላጆች መካከል አለ። እኛ ከየትኞቹ ነን? እግዚአብሔር የሰጠውን ክህሎት፣ ችሎታና አቅም በሙላት እንዲጠቀም የሚያደርጉ፣ በቅንነት መልካም የሚሰሩ፣ ማህበረሰብን፣ ቤተክርስቲያንን፣ ሀገርን የሚያገለግሉ፣ ወደፊት የሚመጡትን የሚያበረታቱ፣ መረጃ፣ ስልጠና የሚሰጡ፣ እውቀትን የሚያካፍሉ፣ እግዚአብሔር በሰው ልጆች ውስጥ ያስቀምጠውን አውጥቶ ትውልድ የሚገባውን ኑሮ እንዲኖር ሊያደርጉ የሚችሉ ናቸው። በተቃራኒው ደግሞ በኢዮብ ዘመን እንደነበሩ ባልንጀሮችና የኢዮብ ባለቤት የስንፍናን ምክር የሚመክሩ፣ ትውልድ አካሉ የጎደለ፣ ሞራል ስብዕና የሌለው፣ እግዚአብሔርን የማይፈራ አድርገው የሚቀርጹና ለሌላው መሰናክል የሚሆኑ፣ በድፍረት ክፋትን የሚያበረታቱ እንዳሉ ማየት ይቻላል። ዛሬ በተግባር መንደራችን፣ በሀገራችን የምናየው ቀውሶች፣ ግድያዎች በዚህ ተመሳሳይ የሚመክሩ ምክሮች ውጤቶች ናቸው። እናንተ የዕብራውያን ሴቶች ስታዋልዱ ለመውለድ እንደደረሱ ባያችሁ ጊዜ ወንድ ቢሆን ግደሉት በሚል መልኩ በትውልድ ልብ ላይ ጥላቻዎችን፣ ዘረኝነትን፣ የሌላውን አፍርሶ ለራስ መገንባትን፣ አለመከባበልን፣ ክፋትን የተሞላ አረም በዚህ ትውልድ ላይ እንዲበቅል የሆነው ከነዚህ ክፉ መካሪዎች እግዚአብሔርን ባለመፍራት ትውልድን የመከሩት ምክር ውጤት ነው። ድምፄ ይሰማ ይሆን?
አዎ ዊንዬ በደንብ ይሰማል። Go ahead. አዎ ዊንዬ በደንብ ይሰማል። Go ahead. ፈርዖን ዕብራውያን ሴቶች ወንድ ልጆችን ከወለዱ እንዲገድሉ ለአዋላጆች ትእዛዝ በሰጠ ጊዜ አዋላጆቹ ግን እግዚአብሔርን ፈርተው ከንጉሱ የሚከተላቸውን ቅጣት ሳይፈሩ በተቃራኒው ወንድ ልጆች ሲወለዱ በሕይወት እንዲኖሩ ያደርጉ እንደነበር መጽሐፍ ቅዱስ ይናገራል። ዛሬም እግዚአብሔርን ፈርተው በሰው ውስጥ ያለውን ችሎታ አቅም፣ እግዚአብሔር የሰጠውን ክህሎትና ራዕይ አይተው ቤተሰብን የስራ ባልደረቦቻቸውን፣ ጓደኞቻቸውን፣ ቤተክርስቲያንን፣ ሀገርን የሚያዋልዱ የመፍትሄ አካል የሆኑ ለሌሎች የሚራሩ ሰዎች በዙሪያችን አሉ። እኛም መልካም አዋላጆች እንዴት መሆን እንደምንችል የሚያሳይ የምክር ሀሳቦችን የያዘ መጽሐፍ በመሆኑ እግዚአብሔርን መፍራት ያለበት የተለወጠ ሕይወት እንዲኖረን እግዚአብሔር ይፈልጋል። የመፍትሄ አካል ለመሆን በትውልድ መካከል ለውጡ ነፃነትን ለማምጣት ትክክለኛ አዋላጅ ለመሆን ለውጥ ያስፈልጋል። ለውጥ ከራስ መጀመር እንዳለበት በሚሞግቱ ሀሳቦች የተሞላ ነው። ለውጡ ደግሞ ቤተክርስቲያንንና ሀገርን እንዲለውጥ ከኛ መጀመር አለበት። የተለወጥን እኛ ሌላውን መለወጥ፣ ማገዝ፣ መርዳት እንድንችል ተጠንቅቀን በርህራሄ በሌላ ጫማ ውስጥ ገብተን የሌላውን ስሜት አቅም ተገንዝበን ለትውልድ የእረፍት ምክንያት ሆነን ትውልዱን እንድናሳርፍ እግዚአብሔር ይርዳል። በእርግጥ ከህፃናት እስከ አዋቂ ሁላችንም ለውጥ እንሻለን። የኑሮ፣ የህይወት፣ የስራ፣ የትምህርት ለውጥ ፈላጊዎች ነው። ያ ለውጥ ግን በሁለት መንገድ ይከናወናል። የመጀመሪያው ራሳችንን ከለወጥን ሲሆን፣ ሁለተኛው ግን ከአጠገባችን ያለውን ሰው ቀና እንዲል በውስጡ ያለውን አቅምና ችሎታ የተሰጠውን ራዕይ እንዲያጎለብት ስንረዳውና ስናግዘው። ይህ መጽሐፍ ሁላችንንም የለውጥና የመፍትሄ አካል እንድንሆን ያበረታተናል። ሁሉም ለውጥ ከእኔ፣ ከእናንተ፣ ከአንቺ፣ ከኛ ከጀመረ የማህበረሰባችንን ለቅሶ በቅርበት በፍጥነት በማበስ ተስፋ የቆረጡትን አይዟችሁ በማለት የወደቀውን ሰው አይቶ ባለማለፍ ሁላችንም ሌሎችን ለማንሳት ከተረባረብን ለውጣችን ይፈጥናል። አሁን በብዙ ስፍራ እንደምናየው የሚዋሹና የሚሰርቁ የተሳካላቸው በሚመስልበት ጊዜያዊ ስኬት ነፍስን ከእግዚአብሔር እንኳን ሊለይ በሚችል በጎ ባልሆነ ተግባራት ትውልዱ ግራ በተጋባበት ዘመን ለትውልዳችን ትክክለኛ አዋላጅ በመሆን ሰው እግዚአብሔርን በውስጡ ያስቀመጠውን አቅም እንዲጠቀም በሐቀኝነት እንዲሰራ የዓለም ብርሃን ጨው አምባሳደሮች ሆነን በጋራ እንድንታይ በአጠገባችን ያሉ በድህነት የሚኖሩ ማህበረሰቦችን ቀና እንዲሉ በማገዝ ሰዎች ውስጣቸው የተቀመጠውን እውቀት እንዲያወጡና እንዲሁም የወንድሞቻችንና የእህቶቻችን ጠባቂዎች ሆነን በመቆም በጨለማው ላይ ለማብራት በጋራ ከተነሳ የህዝባችንን ለውጥ ልናፈጥን እንዲሁም እግዚአብሔርን የሚወድና ሰውን የሚያከብር ትውልድ ልንፈጥር እንችላለን። መልካም ምሳሌ የሚሆኑ የሚናፍቁትን ለውጥ ለማየት ከራሳቸው አልፈው የብዙዎች እንባ መታበስ ምክንያት የሆኑ የተጣሉ ልጆችን ወስደው እንደ ልጆቻቸው አድርገው ያሳደጉ፣ አዛውንቶችን ካሉበት ችግር አውጥተው የተንከባከቡ፣ ለራሳቸው ጥቅም ሳያገኙ ሌሎችን ለመጥቀም ሲሉ መብራት፣ ውሃ፣ መሰረታዊ ነገር ባልተሞላበት ገብተው ሰዎችን ያከሙ፣ ራሳቸው እንደ ሻማ ቀልጠው ብርሃን ያበሩ፣ ንጹህ ወንጌል የሰበኩና እየሰበኩ ያሉ፣ ወንጌልን ለማድረስ በከባድ ቦታና ማህበረሰብ ውስጥ ገብተው ብዙዎች ከጨለማ ወደሚደነቅ ብርሃን ያወጡ፣ እነዚህ ሁሉ ለውጥ አምጪዎች ከመልካም አዋላጆች የሚመደቡ ናቸው። አዋላጆች ግን እግዚአብሔርን ፈሩ፣ የግብፅ ንጉሥ እንዳዘዛቸው አላደረጉም፣ ወንዶች ሕፃናትንም አዳኗቸው። ኦሪት ዘጸአት ምዕራፍ 1 ቁጥር 16-17። ታዲያ በተለወጠ ማንነት እግዚአብሔርን በመፍራትና ለትውልድ በመራራት ከእነዚህ እግዚአብሔርን ፈርተው ከሚያዋልዱ አዋላጆች የሚመደበው ማን ነው? እርሱ ከእግዚአብሔር ዘንድ ብድራት አለው። አዋላጆች ግን እግዚአብሔርን ፈሩ፣ የግብፅ ንጉሥም እንዳዘዛቸው አላደረጉም፣ ወንዶቹን ሕፃናት አዳኗቸው። እንዲህም ሆነ አዋላጆች እግዚአብሔርን ስለፈሩ ቤቶችን አደረጉላቸው። ኦሪት ዘጸአት 1:17-20።
ከዚህ የተነሳ ከመልካም አዋላጅ ምድብ ውስጥ እኔም መኖር አለብኝ የምንል ከሆነ የቤተሰብን፣ የቤተ ክርስቲያንን፣ የሀገራችንን የትውልድ ለውጥ እናፈጥናለን። ይህ መጽሐፍ ለእነዚህ ሁለት አይነት አዋላጆች በመተንተን ይህ መጽሐፍ ስለ እነዚህ ሁለት አይነት አዋላጆች በመተንተን በትውልድ ላይ ያላቸውን ትልቅ ተጽዕኖ ፍንትው አድርጎ የተለያዩ ጉዳዮችን እያነሳ ይዳስሳል። የግብፃውያን አዋላጆች እግዚአብሔርን ፈርተው ትውልድ እንዲቀጥል ምክንያት እንደሆኑ እና መልካም ስራ ለሌሎች እንዳደረጉ እና እግዚአብሔር እንደባረካቸው ቤቶች እንደሰራላቸው እንዲሁም ዛሬ እኛ ለሌሎች ቤተሰብ፣ ጓደኛ፣ ማህበረሰብ፣ ቤተክርስቲያን እና ሀገር ውስጥ እግዚአብሔር ያስቀመጠውን ክህሎት ራዕይ እንዲወጣ፣ እንዲገለጥ፣ እንዲያብብ፣ እንዲያፈራ ምክንያት ስንሆን እግዚአብሔር ቤታችንን እንደሚሰራ ማሳያም ጭምር ነው። ይህንን መጽሐፍ በማንበብ ለትውልዳችን የምንራራ መልካም አዋላጆች ሆነን በምድር የተሰጠንን ኃላፊነት እንድንወጣ መጽሐፉ ያበረታታል። እግዚአብሔርን መፍራት ወደ ሕይወት ይመራል። የሚፈራውም ጠግቦ ይኖራል፣ ክፉ ነገርም አያገኘው። መጽሐፈ ምሳሌ ምዕራፍ 19 ቁጥር 13። መልካም ንባብ። ኢንጂነር ዳንኤል ታምራት። አመሰግናለሁ። ቴንኪዩ ቤንዬ፣ እግዚአብሔር ይባርክ። ቆንጆ አድርገህ በቆንጆ ድምፅ አድርገህ መጽሐፉን ስላነበብክልኝ የእውነት ቴንኪዩ ማለት ፈልጋለሁ። እግዚአብሔር ይባርክ። በጣም መጽሐፉን እንድናየውና እንድንገዛ በቃ የሚያደርግ የሚያነሳሳ ንባብን እንድንወድ አድርገህ ስላነበብክልን ቴንኪዩ ሶ ማች። እኔም ለመድገም ነበረ እንደው ቀጥታ ካለን ሰዓት አንጻር ቅድም ትንሽ ሰዓትም ስለወሰደብን የኔን ለእናንተ ልተውና ሳያዩ ነው ዝም ብለው አዋላጆቹ መጥፎ ናቸው የምንላቸው ብቻ አይደለም። በቃ ያየነውን ነገር አላዩ። ዋን ኦፍ ዘ ቲንግስ አንዱ እንደ ቻሌንጅ ብዬ ለራሴ የማስበው ይሄኛውን ለመስራት እንፈልጋለን፣ ይሄን እንስራ፣ ይሄኛው ይሰራ ብዬ ካጠገብ ያሉትንም አብሮኝ የሚሰሩትንም ስል ብዙዎቹ ጋር ቻሌንጅ አለ። ምናልባት ግን እነሱ ትክክል ናቸው። ለመሰላችሁ ያዩበት ርቀት ልክ። ለምሳሌ አንዳንዱ የወር ያያል፣ አንዳንዱ የዓመት ያያል፣ አንዳንዱ ከ10 ዓመት በኋላ እንደዚህ መሆን አለበት ብሎ ያያል። ሁሉም ብይታቸው ትክክል ነው። ግን ይሄ ለመቀራረስ ስንሞክር አንዳችን ሮንግ ነን፣ አንዳችን ራይት ነን እየተባባልን እየተኮራረፍን እየተጠላላን ቀር እየተባባልን ብዙ ስራዎች ይቆማሉ። ዋን ኦፍ ዘ ቲንግስ ብዙ ስራ እንዳይሰራ ከሚያደርጉት ነገሮች አንዱ ሰው ፊት መሳሳት አንፈልግ። በስራ ላይ ማለት ነው። እየሰራ መሳሳት አንፈልግም። ዋን ኦፍ ዘ ቻሌንጅ ምን መሰላችሁ? መሳሳት አንፈልግም። ብዙ ኢትዮጵያ ጓደኞቻችን ቸርች ውስጥ ያሉ ሰዎች ከመሪዎች ጀምሮ ጓደኞቻችን ሊሆኑ ይችላሉ፣ የትኞቹም ሊሆኑ ይችላሉ። ምህረት አያደርጉላችሁ ስትሳሳቱ። ምህረት እንደማያደርጉላችሁ ታውቁና ሁሉም አይደለም አንዳንዱ እንደማያደርጉላችሁ ስታውቁ ያንን ብተውስ ቢቀርብኝስ ባልሰራውስ የሚል አቅማችሁን እንዲገድብ ያደርገዋል። አንደኛው የምህረት ነገር መለማመድ አለብን። ሰውን ከወደቀ ማንሳት፣ እድል መስጠት። ምናልባት እኛ ባላየነው መንገድ ሊሆን ይችላል፣ እግዚአብሔር ባየው መንገድ ትክክል ሊሆን ይችላል። እና ይሄ የምህረት እጃችን ሰፋ ይበል። ሰው ሲሳሳት እናንሳው። እየተሳሳተው ምናልባት በእኛ ሚዛን ሊሆን ይችላል፣ በእግዚአብሔር ሚዛን ግን ቅን ነው፣ ትክክል ነው የሚሆነው። ስለዚህ የመጨረሻ ላይ ነው የምፈልገው ጳውሎስና ሲላስ ምንድን ነው ያሏቸው? ሁለተኛ በዚህ ስም እንዳትናገሩ ብለው ሲያስጠነቅቋቸው እናንተን እንስማ ወይ ብለው ነው ያሉት። ስለዚህ እናንተ እንስማው። መስማት ካለብን የመጀመሪያ ድምፁ እግዚአብሔር ምን አለ። ስለዚህ የተሰጠን ዓላማ የእግዚአብሔርን መንግስት ማስፋት ስለሆነ ታርጌታችን የምንሰራቸው ነገሮች በዛ ዙሪያ ላይ ይሄዱ። ሰዎች ሊሉ ይችላል፣ ግን እግዚአብሔር ምን አለ የሚለው ትልቁ ሚዛናችን መለኪያችን እሱ ነው። ምክንያቱም የሩጫችሁ ጀማሪ እና ፈጻሚ የሆነውን ኢየሱስን እያያችሁ
እጃችሁን በትዕግስት ሩጡ ስለሚል አመሰግናለሁ። ዳንዬ እግዚአብሔር አምላክ ይባርክ። እሺ ጨርሰህ ከሆነ የታርግኝ እግዚአብሔር ይባርክ። እኔ እንደ ኑረን አይደለም ጨመር አክባብ አይመስለኝም። ኢትስ ሪሊ አሜዚንግ። በጣም ብዙ ዊዝደም ያላት ናት። እግዚአብሔርን የምትወድ ናት። ኢየሱስን የምትወድ ናት። ይሄ እግዚአብሔር ለማንም አይደለም፣ ግን ሁልጊዜ ባለፈ ለሌላ ምናልባት ከዚህ በፊት አውርቼው እንደሆነ እግዚአብሔር ልክ እንደ ሳተላይት ሲግናል ነው። ስልኮቻችን ሪሲቭ ያደርጋሉ፣ ይቀበላሉ ድምፆችን አይደል? ወይንም ዲሽ ታውቃላችሁ፣ ዲሽ ከአካባቢው ካለው ሲግናል ይስብና ኢሜጅ ከሆነ በኢሜጅ በድምፅ ከሆነ በድምፅ ይቀይረዋል። እግዚአብሔር ከሰማይ ከዚህ ምድር ላይ የሰዎች ጩኸት፣ የችግረኞች ጩኸት፣ የሆነ ሰው ለቅሶ ሲግናሉ ወደ ላይ ሄዳል። እግዚአብሔር ደግሞ ያንን ሲግናል ወደ ታች ይልኳል። ያን ሲግናል ሲላክ ዲሻችንን ኦን ካረግን እግዚአብሔር ሂዝ ሬዲ ቱ ወርክ ፈቃደኛ ሊሰራብን። አንዳንድ ጊዜ ዲሻችን ያስተካከልንበት ፍሪኩዌንሲው ምናምን ብዙ ይሄ የአረብ ድምፅ የሬዲዮ ድምፅ ምናምን ድምፆች አሉ አይደለ? ለእግዚአብሔር ፍሪኩዌንሲ ፊት የማያደርግ ከሆነ እግዚአብሔር ያልፈናል ማለት ነው። እግዚአብሔር ለሁሉም እድልን ሰጥቷል። የሚመስለኝ እንዲሰራብን እንፍቀድለት። በጣም ብዙ ስራ ነው ያለው። ብዙ ሲግናሎች ናቸው ከሰማይ ወደዚህ ምድር የሚላኩት። ማንን ልላክ ሲል ብዙ ስራዎች አሉ። እኔን ላከኝ፣ እኔ ለስራ፣ ይሄ ያለኝ ይሄ ነው። አንዳንድ ጊዜ ብዙዎቻችን ከብዙዎች እሰማለሁ፣ ጊዜ የለኝም፣ ገንዘብ የለኝም፣ እውቀት የለኝም የሚባል ነገር አለ ብዙ ቦታዎች ላይ። ግን እግዚአብሔር ከኛ የሚፈልገው 2 ዓሣና 5 እንጀራ ማቅረብ፣ ሊባርከን ሊጠቀምበት ይፈልግና ይሄኛው አሁን በብዙ መንገድ ከጀመረ ስራው ሁሉም ውስጥ እግዚአብሔር በዚህ በመጽሐፉም ላይ እንዳስቀመጥኩት ሁሉም ውስጥ እግዚአብሔር ያስቀመጠው መልካም ነገር እንዲቀጥል ደስስ ኢመርጀንሲ ዓለም ትፈልገናለች፣ ሀገራችን ይፈልገናል፣ ቤተክርስቲያናችን ትፈልገናለች፣ ጓደኞቻችን ይፈልጋልና እግዚአብሔር ሰዎች ውስጥ ያስቀመጠውን ነገር እንራራና እንዲወለድ እናድርግ። ምክንያቱም ስናድ አባውት አስ እኛ ሌሎችን ስናግዝ የእግዚአብሔርን መንግስት የሚጠቅሙ ሀገርን የሚጠቅሙ ማህበረሰብን የሚጠቅሙ ቤተሰብን የሚጠቅሙ ሰዎች ይወጣሉ። ያ እንዲወጣ ፈቃደኛ ከሆነ እግዚአብሔር ሂዝ ሬዲ በሁላችንም ውስጥ ለመስራት እና ምናልባት ከምስጉ ጋር በተያያዘ ነገር እንግዲህ በጣም ብዙ ነገር ብላለች። ሂዝ ሪሊ በጣም ወንደርፉል ናት። በቃ አንዳንድ ጊዜ እግዚአብሔር ሊሰራ ሲፈልግ የሚፈቅድለት አንዳንድ ጊዜ ስራዎችን አለማስቆም ብዙ ቦታዎች ላይ በሀገር ደረጃ የሚገርም ሀሳብ መጥቶ ሀገሪቷን የሚለወጥ ሀሳብ መጥቶ በሆነ ግለሰቦች ይቆም ቤተክርስቲያንን የሚገርም ነገር በቃ እግዚአብሔር ለሆኑ ሰዎች ወይንም አስቀምጦ በቃ በሆኑ ሰዎች ምክንያት የሚገርም ነገር ይቆማል። በቃ የሚቆም ብዙ ነው በየአቅጣጫው ማለት ነው። ልክ አሁን ምስጉ እንዳነሳቸው ማለት ነው። ትምህርት ቤት ላይ የምፈልገው ይሄ ነው እጇ ላይ። በነገራችን ላይ አሁን አቆምኩኝ መስራት ትበል እንጂ የምትሰራቸው ነገሮች ምንም ነገር በእጇ የምትሰራው ነገር is blessed የተባረክ ነው። አሁን ራሱ እግዚአብሔር እሷ ጋር ያስቀመጠው እጇ ላይ ነው ማለት ነው። አያችሁ፣ ህልምን የሚገድሉ ገዳዮች አሉ። አንዳንዶቹ አውቀው ነው፣ አንዳንዶቹ ሳያውቁ ነው፣ አንዳንዶቹ ደግሞ ለእኛ መልካም በማሰብ በሚመስል ምክንያት እግዚአብሔር ያየንን ነገር ሳያዩ ነው። ዝም ብለው አዋላጆቹ መጥፎ ናቸው የምንላቸው ብቻ አይደለም። በቃ ያየነውን ነገር አላዩ። one of the things አንዱ እንደ ቻሌንጅ ብዬ ለራሴ የማስበው ይሄኛውን ለመስራት እንፈልጋለን፣ ይሄን ስራ ይሄኛው ይሰራ ብዬ ካጠገብ ያሉትንም አብሮኝ የሚሰሩትንም ስል ብዙዎቹ ጋር ቻሌንጅ አለ። ምናልባት ግን እነሱ ትክክል ናቸው። ለመሰላችሁ ያዩበት ርቀት ልክ ነው። ለምሳሌ አንዳንዱ የወር ያያል፣ አንዳንዱ የዓመት ያያል፣ አንዳንዱ ከ10 ዓመት በኋላ እንደዚህ መሆን አለበት ብሎ ያያል። ሁሉም ብይታቸው ትክክል ነው። ግን
ይሄ ለመቀራረስ ስንሞክር አንዳችን ሮንግ ነን አንዳችን ራይት ነን እየተባባልን እየተኮራረፍን እየተጠላላን ቀር እየተባባልን ብዙ ስራዎች ይቆማሉ። one of the things ብዙ ስራ እንዳይሰራ ከሚያደርጉት ነገሮች አንዱ ሰው ፊት መሳሳት አንፈልግም። በስራ ላይ ማለት ነው እየሰራ መሳሳት አንፈልግም። one of the challenge ምን መሰላችሁ መሳሳት አንፈልግም። ብዙ ኢትዮጵያ ጓደኞቻችን ቸርች ውስጥ ያሉ ሰዎች ከመሪዎች ጀምሮ ጓደኞቻችን ሊሆኑ ይችላሉ የትኞቹም ሊሆኑ ይችላሉ ምህረት አያደርጉላችሁ ስትሳሳቱ። ምህረት እንደማያደርጉላችሁ ታውቁና ሁሉም አይደለም አንዳንዱ እንደማያደርጉላችሁ ስታውቁ ያንን ቤተውስ ቢቀርብኝስ ባልሰራውስ አቅማችሁን እንዲገድብ ያደርገዋል። አንደኛው ምህረት የምህረት ነገር መለማመድ አለብን። ሰውን ከወደቀ ማንሳት እድል መስጠት ምናልባት እኛ ባላየነው መንገድ ሊሆን ይችላል እግዚአብሔር ባየው መንገድ ትክክል ሊሆን ይችላል እና ይሄ የምህረት እጃችን ሰፋ ይበል። ሰው ሲሳሳት እናንሳው የተሳሳተው ምናልባት በእኛ ሚዛን ሊሆን ይችላል በእግዚአብሔር ሚዛን ግን ቅን ነው ትክክል ነው የሚሆነው። ስለዚህ የመጨረሻ ላይ ነው የምፈልገው ጳውሎስና ሲላስ ምንድነው ያሏቸው ሁለተኛ በዚህ ስም እንዳትናገሩ ብለው ሲያስጠነቅቋቸው እናንተን እንስማ ወይ ብለው ነው ያሉት። ስለዚህ እናንተን እንስማ መስማት ካለብን የመጀመሪያ ድምፁ እግዚአብሔር ምን አለ። ስለዚህ የተሰጠን ዓላማ የእግዚአብሔር መንግስት ማስፋት ስለሆነ ታርጌታችን የምንሰራቸው ነገሮች በዛ ዙሪያ ላይ ይሄዱ ሰዎች ሊሉ ይችላል ግን እግዚአብሔር ምን አለ የሚለው ትልቁ ሚዛናችን መለኪያችን እሱ ነው። ምክንያቱም የሩጫችሁ ጀማሪና ፈጻሚ የሆነውን ኢየሱስን እያያችሁ ሩጫችሁን በትዕግስት ሩጡ ስለሚል አመሰግናለሁ። ዳንዬ እግዚአብሔር አምላክ ይባርክ።